ሰላም እንዴት ናችሁ? እንደምን ቆያችሁ? ወደ መላክ ቱቶሪያልስ ቤተሰቦች ዛሬ የጥር 27 2017 ዓ.ም የኤግዚት ኤግዛም ጥያቄዎችን የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን እና ኢንተርፕረነርሺፕ ዲፓርትመንት ተማሪዎች የተፈተኑትን የኤግዚት ኤግዛም ጥያቄ አራተኛ ክፍል ቪዲዮ ይቀርባለሁ። ዛሬ በሚኖረን ቆይታ ከባለፈው 3 ክፍሎች የቀሩ የካልኩሌሽን ጥያቄዎችን አብረን እንመለከታለን። ከኳንቲቲቭ ከሆኑ ኮርሶች ወይም ደግሞ እንደተቃላይ ቁጥር ነክ ከሆኑ ኮርሶች የወጡ ጥያቄዎችን እንመለከታለን። እያንዳንዱ ጥያቄ ከዲቴል ከሆነ ከአሰራሩ ጋር ለመመልከት ጥረት እናደርጋለን። ሶሪ ፓርት 3 ቪዲዮን ከለቀኩ በኋላ ትንሽ ቆይቻለሁኝ። ትንሽ የካልኩሌሽን ጥያቄዎችን የበለጠ በወርድ መልክ ለእናንተ ለማሳየት ኢዚ ዲስፕሌይ ለማድረግ በሚመች መልኩ ለማቅረብ እና በመሀልም ትንሽ ቢዚ ያደረገ ኬስ ስለገጠመ ነው የጠፋሁት። ለዛ ሶሪ እላለሁኝ። በቀጥታ እንገባለን። ይህን ቪዲዮ ከመጀመራችን በፊት ግን ቪዲዮ ላይክ በማድረግ እንዲሁም ለብዙዎች ሼር በማድረግ እንዲጀምሩት ጠይቃለሁኝ። በቀጥታው ጥያቄዎቹ እንግባ። የመጀመሪያው ጥያቄ question number 85 Mr. Fantaun has been given the opportunity to receive a birr of 450,000 4 years from now with an annual compound interest of 6%. So how much amount of money he will deposit today ነው የሚለን። here ጥያቄው የተጠየቀን ያለ ነው ፕሬዘንት ቫልዩአችንን እንድንፈልግ ነው የተጠየቀን ያለ ነው። ስለዚህ የሰጡን ዳታዎች አሉ፣ ጊቨን ዳታዎች አሉ። ይሄን ዲካልኩሌት ማድረግ እንችላለን ይላል። ወደ እንግዲህ ምርጫውን ከመረጣችን በፊት እንዴት መስራት እንችላለን የሚለውን እንመልከት። እንግዲህ Mr. Fantaun has given the opportunity to receive a birr of 450,000 4 years from now with the annual compound interest of 6% and how much the amount of money he deposit today ነው የሚለን። ስለዚህ A 356,442 B 221,000 አለ C 417,569 የሚል አለ D ላይ ደግሞ 257,000 የሚል አለ። እየጠየቅን ያለነው ፕሬዘንት ቫልዩአችን ነው። አሁን ላይ ምን ያክል ፕሬዘንት ቫልዩ ቢኖረው ኦር ምን ያክል ሴቭ ቢያደርግ ነው ከ4 ዓመት በኋላ 450,000 ብር የሚኖረው if the interest rate is 6% እና ደግሞ አመቱ 4 ዓመት ሴቭ ቢያደርግ የሚለው። እንደተቀላይ የሰጠን ጊቨን እንደሚያሳየን ከሆነ የዘ ፊውቸር ቫልዩ is 450,000 ነው። ኢንተረስት ሬታችን 0.06 ነው and n is 4 አኑዋሊ ነው ኮምፓውንድ እያደረገ ያለው አኑዋል ነው ኮምፓውንድ እያደረገ ያለው። እዚህኛው ውስጥ ለምሳሌ ሰሚ አኑዋሊ ቢሆን ኦር ኳርተርሊ ቢሆን ነው n ታይምስ t እናደርግ ነበር። ነገር ግን እዚህ ውስጥ ኦልሞስት ኮምፓውንድ እያደረገ ያለው አኑዋሊ ስለሆነ t ያችን አንድ ነች ማለት ነው። ስለዚህ n ሲምፕሊ አራት ብቻ ካያዝን ይበቃል ማለት ነው። the present value will be the future value divided by 1 plus r the power of n አድርገን እናገኛለን ማለት ነው። 1 plus r the power of n አድርገን እናገኛለን። እዚህ ውስጥ the future value is 450,000 ነው የሚሆነው whereas divided by 1 plus r 0.06 the power of 4 እናደርጋለን ማለት ነው። the present value will be 356,442 ነጥብ 14 ይመጣል ማለት ነው። 14 ይመጣል ማለት ነው። በዚህ መንገድ the present value will be 356,000 የሚለው መልስ ይሆናል ማለት ነው። በዚህ መንገድ እንሰራለን። the option will be a መልስ ይሆናል። በዚህ መንገድ መስራት እንችላለን። ጥሩ question number 86 እንመልከት። in a music store a manager found that the probability that a person buys 0 1 or 2 or more CD are 0.3 0.6 and 0.1 respectively. If 6 customer enter the store, find the probability that 1 won't buy any CD, 3 will buy 1 CD and 2 will buy 2 or more CDs ነው የሚለን። እንግዲህ በአንድ የሙዚክ ስቶር ውስጥ ምን አይነት ፕሮባቢሊቲ ያገኘ ነው የሚለን። አንድ ፕሮባቢሊቲ ያገኘ ማለት አንድ የሲዲ ስቶሩ የሙዚክ ስቶር ማኔጀር ምን ፋውንድ አደረገ ነው የሚለን። ሰዎች ወደዛ ስቶር ገብተው ምንም ሲዲ ሳይገዙ የሚወጡ አንድ ሲዲ ገዝተው የሚወጡና ሁለትና ከዛ በላይ የሆነ ሲዲ ገዝተው የሚወጡ ሰዎች ፕሮባቢሊቲያቸው 0.3 0.6 እና 0.1 ነው። ያው ፕሮባቢሊቲ ሰማ አንድ ነው። ስንደምሩት አንድ ይመጣል። then respectively ይለናል። ያ ማለት 0 ምንም ሳይገዙ የሚወጡ 30% ናቸው። አንድ ገዝተው የሚወጡት 60% ናቸው። ሁለትና ከዛ በላይ ገዝተው የሚወጡት ደግሞ 10% ናቸው ማለት ነው። አሁን ወደዛ ስቶር ውስጥ 6 ወደዛ ስቶር 6 ሰዎች ቢገቡ ምን ያክል ነው አንዱ ምንም ሳይገዛ የሚወጣው፣ ሶስቱ ደግሞ አንድ ሲዲ ገዝተው የሚወጡት እንዲሁም ሁለቱ ደግሞ ሁለትና ከዛ በላይ የሆነ ሲዲ ገዝተው የሚወጡት የሚል ጥያቄ ነው እየጠየቅን ያለ ነው። it look like a binomial ነው ግን መልቲኖሚያል የሆነ የፕሮባቢሊቲ ነው ውስጥ የምንመለከተው። ያ ማለት ኦልሞስት የብዙ ቫሪያብል
ሆኖ ከዛ ኮንቴክስት አንፃር የአንድ ብቻ ሳይሆን ከዛ በላይ የሆኑ ኮንቴክስቶች ኖረውት ነው የምንመለከተው። እንግዲህ ጊቭኖቹን እንመልከት መጀመሪያ። ዊ ሃቭ ሲዲ አለን 0 1 2 አለን። 0 ሲዲ የሚገዙ ሰዎች 30% ናቸው። ማለት ምንም የማይገዙ ሰዎች ማለት ነው። አንድ የሚገዙ 60% ናቸው። ሁለት የሚገዙ 10% ናቸው። አሁን 6 ደንበኞች ጥያቄው ምንድነው? 6 ደንበኞች ወደ ሱቅ ስቶራችን ቢገቡ አንዱ ምንም ሳይገዛ የሚወጣበት፣ ሶስቱ አንድ ሲዲ ገዝተው የሚወጡበት፣ ከዛ በተጨማሪ ሁለቱ ደግሞ ሁለትና ከዛ በላይ የሆነ ሲዲ ገዝተው የሚወጡበትን ፕሮባቢሊቲ ፈልጉ ነው የሚለን። it will be done by መልቲኖሚያል ፎርሙላ ኦፍ ፕሮባቢሊቲ የባይኖሚያል ዲስትሪቢዩሽን ውስጥ ያለ የመልቲኖሚያል ፎርሙላ ነው። በዛ ነው ካልኩሌት የምናደርገው። እንዴት ነው ካልኩሌት የሚደረገው ስንል ፕሮባቢሊቲ ለማግኘት n ፋክቶሪያል እናደርጋለን። n ማለት ቶታል ነምበር ኦፍ ካስተመሩን ነው የሚያሳየን። ዲቫይድ ባይ x1 ፋክቶሪያል ታይምስ x2 ፋክቶሪያል ታይምስ x3 ፋክቶሪያል። x1 ፋክቶሪያል ደግሞ እንግዲህ 1 ሲዲ አሁን የፕሮባቢሊቲ ኦፍ 1 ከስተመር probability of 1 customer want any CD, 3 customer want 1 CD, and 2 customer to or more አላለም። ስለዚህ 1 3 and 2 የሚለው would be x1 x2 እና x3 አድርገን እናስቀምጣቸው። ሶስቱን ከያዝን በኋላ then would have also p1 the power of x1 times p to the power of x2 p3 the power of x3 እናደርጋለን። p1 ደግሞ 0.3 0.6 እና 0.2 ነው ሪስፔክቲቭሊ ተብለናል። ስለዚህ እዚህ ፎርሙላ ውስጥ ቁጥሮችን ሰብስቲቱት የማድረግ ስራዎችን እንሰራለን ማለት ነው። ፋይናሊ ፕሮባቢሊቲው ስንት ይመጣ ማለት ነው? 0.0388 ይመጣ ማለት ነው። 388 ይመጣል። በዚህ መንገድ the answer would be C ይሆናል ማለት ነው። ስለዚህ በዚህ መንገድ ይሄኛውን ካልኩሌት ማድረግ እንችላለን ማለት ነው። Question number 87 እንመልከት። ይሄኛው ደግሞ ከካፓሲቲ ጋር የተገናኘ ጉዳይ ነው። in ABC automobile company the repair department has a design capacity of 50 trucks, effective capacity of 40 trucks per day, while the actual capacity is 36 trucks per day. By how much percentage of a company is utilized its overall capacity ነው የሚለን። ስለዚህ በአንድ የኤቢሲ አውቶሞቢል ካምፓኒ ያለ የሪፔር ካምፓኒ ነው። ዛ ሪፔር ካምፓኒ ውስጥ ዲዛይን ካፓሲቲው እንደተቃላይ በቀን ውስጥ ሪፔር የማድረግ ዲዛይን እንዲሆነው ካፓሲቲ 50 ነው ዲዛይን የተደረገው። ነገር ግን ኢፌክቲቭ ካፓሲቲው 40 ነው። ከረንትሊ ግን አክቹዋል ካፓሲቲው ደግሞ 36 ትራክ ፐር ዴይ ነው። ስለዚህ አሁን በምን ያክል ፐርሰንቴጅ ነው ካምፓኒው ያለውን ኦቨርኦል የሆነውን ካፓሲቲ ዩቲላይዝ ያደረገው የሚል ነው ጥያቄ ይጠየቅ ነው። ይሄንን ለመመልከት እንዴት ካልኩሌት ማድረግ እንችላለን? ምክንያቱም ካፓሲቲ ፕላኒንግ ውስጥ ሁለት ካልኩሌት የምናደርጋቸው ኮንቴክስቶች ስላሉ እነዛ ካልኩሌት የምናደርጋቸው ኮንቴክስቶች ምንድን ናቸው ስንል እንግዲህ ከኤፊሺየንሲ እና ጋር ከዩቲላይዜሽን ጋር ይገናኛል። እነሱን ካልኩሌት ማድረግ መቻል ይጠበቅብናል። እንግዲህ እንዳጠቃላይ መጀመሪያ ዲዛይን ካፓሲቲ ብለን የምንጠራው it is the maximum possible output under ideal condition ይባላል። አይዲያል በሆነ ሴናሪዮ አይዲያል በሆነ ኮንዲሽን ያለ ማክሲመም ፖሲብል አውትፑትን ዲዛይን ካፓሲቲ ብለን እንጠራለን። ለምሳሌ አንድ ማሽን በሰዓት ስንት ፕሮዲዩስ ያደርጋል? 12። ስለዚህ በቀን 24 ሰዓት አለ። ስለዚህ 24 ሲባዛ 12 አድርገን የምናስቀምጠው ዛት ዲዛይን ካፓሲቲ ብለን እንጠራለን። ነገር ግን ሁሌም ቢሆን ካምፓኒዎች በዲዛይን ካፓሲቲ ያለም የሚመሩት ወይራስ ምን ይኖራቸዋል? ኢፌክቲቭ ካፓሲቲ ይኖራቸዋል። ኢፌክቲቭ ካፓሲቲም the same wise maximum output ነው። ነገር ግን we will consider different real world limitation የተለያዩ real world unit limitationዎችን ኮንሲደር እናደርጋለን። ምክንያቱም ማሽኑ ሜንቴን ይደረጋል፣ ስኬጁል እናደርጋለን። የተለያየ ፕሮዳክት ኢቨን ሰዎች አሳይን ሲደረጉ ረፍት የሚያደርጉበት ሰዓት አለ፣ የምሳ ሰዓት ይኖራል ምናምን ነገር። ለምሳሌ አንድ መኪና ያለው ሰው 24ቱንም ሰዓት መኪናው ሲሰራ ይቆይማ። አንደኛ ሰውየው የሚያርፍበት ሰዓት አለ፣ ሁለተኛ ኢቨን መኪናው ራሱ ረፍት ይፈልጋል ምናምን ነገር። እነዚህ አይነት ኮንሲደር ያድርግና ስለዚህ በቀን ውስጥ የኛ ያክል አይተሞችን ትራንስፈር ያደርግበታል ወር የኛ ያክል ሰዎችን አጓጉዝበታል ብሎ የሚያዘጋጀው እሱን we call it effective capacity ብለን እንጠራለን ማለት effective capacity ብለን እንጠራለን። ወራስ actual output ብለን የምንለው ደግሞ actual capacity ግን currently ሪከርድ የተደረገው ነው ማለት ነው። ብዙ ጊዜ ካፓሲቲ ውስጥ ሁለት ነገሮችን ሜጀር እናደርጋለን። አንደኛው ኤፊሺየንሲ ነው። ኤፊሺየንሲ ብለን የምንጠራው ካለን ከኢፌክቲቭ ካፓሲቲ ማለት እንግዲህ ሪል ወርልድ ሊሚቴሽኖችን ኮንሲደር አድርገን የምናዘጋጀው ካፓሲቲ አይነት ነው ኤፌክቲቭ ካፓሲቲ። the actual output divided by the effective capacity አድርገን የምናገኘው ኤፊሺየንሲ ማለት ምን ያክል ፐርሰንት ኤፊሺየንት ነን ስንባል አሁን ምን ያክል ፐርሰንት ኤፊሺየንት ነው ቢባል ኖሮ we will calculate efficiency ነበር ካልኩሌት የምናደርገው። ኤፊሺየንሲ ደግሞ the actual output divided by effective capacity አድርገን የምናገኘው። ነገር ግን ጥያቄው እንደዛ አይደለም። ጥያቄው ምንድነው? በዚህኛው ኮንቴክስት የተጠየቀው ጥያቄ እዚህኛው ውስጥ የተጠየቀው ጥያቄ ዩቲላይዜሽን ነው። how much percent does the company utilizes its overall capacity ነው። ያለውን ካፓሲቲ ምን ያክል ነው ዩቲላይዝ ያደረገው ነው የሚለው። utilization ከሆነ ደግሞ the actual output divided by the design capacity አድርገን የምናገኘው። the actual output 36 ነው whereas design capacity 50 ነው። ስለዚህ 36 ሲካፈል 50 ሲባዛ በመቶ እናደርጋለን። finally መልሱ 72% የሚለው መልስ ይሆናል። 72% የሚለው መልስ ይሆናል ማለት ነው። በዚህ መንገድ ካልኩሌት እናደርጋለን ማለት ነው። the answer would be
ኤ ይመጣል ማለት ነው። ኤ ይመጣል የተጠየቅነው አሁን ምን ቢሆን ነው እዚች ጋር ዩቲላይዝድ በሚለው ቦታ ላይ ኤፊሺየንሲ ብንጠይቅ ኖሮ መልሱ ዲ ይሆን ነበር። ነገር ግን የተጠየቅነው ዩቲላይዜሽን ስለሆነ መልሱ ኤ ይሆናል ማለት ነው። Question number 88. Suppose the company has a policy of paying 10 ብር per share dividend every year. So አንድ ካምፓኒ እንግዲህ በየአመቱ 10 ብር per share ምን ያደርጋል ነው ፔይ የማድረግ ፖሊሲ ያለው ነው in each dividend every year. So if the policy is continued indefinitely, so policy indefinitely continue ቢያደርግ what is the value of share of stock if the required return is 10%? ስለዚህ value of share ምን ያክል ይሆናል? So the value of share of stock ምን ያክል ይሆናል if the required return or the interest rate would be 10% ቢሆን 10% ነው የሚለን። so ይሄን እንዴት ነው ካልኩሌት የምናደርገው ስንል ይሄን ካልኩሌት የምናደርግበት መንገድ so annual dividendaችን so d here will be 10 ይሆናል 10 ብር ይሆናል። so ከላይ ሰጠናታ እንደዛ ነው የሚያሳየን። ከዛ ተጨማሪ whereas the rate of returnናችን 0.2 ነው required rate of returnናችን so 20% ነው የሚያሳየን 10% ነው የሚያሳየን። so we will ፈልጉ የተባልነው አሁን value of stockችንን ወይም ደግሞ what the value of the share of stock ነው የተባለው። ስለዚህ እንደተጋለ value of stockችንን ነው ፈልጉ የተባልነው። so እሱን ስንፈልግ d divide by r አድርገን ነው የምናገኘው። annual dividend divide by required rate of return አድርገን ነው የምናገኘው። so 10 ሲካፈል በ0.2 እናደርጋለን። so the value of stock will be 15 ብር ነው ማለት ነው 50 ብር ነው ማለት ነው። so በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። so እስካሁን እንግዲህ ያሉ ስራናቸው አሉ። ቀጣይ ጥያቄ እንመልከት። so የዚህኛው ጥያቄ መልሱ ዲ ይመጣል። question number 89 ይሄኛው ደግሞ ከኖርማል ዲስትሪቢዩሽን ጋር በተለይ ከዚህ ከሳምፕሊንግ ዲስትሪቢዩሽን ጋር የተገናኘ ጥያቄ ነው። ከስታቲስቲክስ ላይ የመጣ ጥያቄ ነው። ቅድም የነበረው ከአሁን በፊት ያየነው ጥያቄ የመጣው ከፋይናንሻል ማኔጅመንት ላይ ነው። this one is ከስታቲስቲክስ የመጣ ነው። ቅድም ከካፓሲቲ ጋር ያነሳ ነው ከኦፕሬሽን ማኔጅመንት ላይ የመጣ ጥያቄ ነው። so ከስታቲስቲክስ የመጣ ጥያቄ እንመልከት። እዚህ ጋር the driving hours of አባይ bus is normally distributed with an average annual number of 2500 hour and standard deviations of 150 hour. If the samples of 100 bus is taken, then what the probability that the average driving hours of a bus in a sample will be 2470 hour and 2515 hour ነው የሚለን። so እንግዲህ እንደተጋላይ የአባይ ባስ ድራይቪንግ ሃወራቸው on average so average የሆነው annual number 2500 hour ነው የሚለው 2500 hour ነው። so የአባይ ባስ ድራይቪንግ ሃወር ስንት ነው የሚለው 2500 hour ነው annually 2500 hour ነው። ስታንዳርድ ዲቪሽኑ ደግሞ 150 hour ነው የሚለው። so 100 የሚሆኑ የአባይ ባሶችን ራንደምሊ ሴሌክት ብናደርግ what is the probability that the average driving hours of the bus will be between 2471 2515? ስለዚህ አሁን ከአባይ ባስ የአባይ ባስ አቨሬጅ አኑዋል የሆነው ድራይቪንግ ሃወር 2500 ነው። ስታንዳርድ ዲቪሽኑ 150 ነው። አሁን 100 የሚሆኑ ባሶችን ቴክ ብናደርግና ከዛ እነዛ 100 ባሶች ከ2470 እስከ 2515 ሃወር ድረስ ያለ አቨሬጅ የሆነ ድራይቪንግ ሃወር የመኖር ቻንሱ ምን ያክል ነው የሚለን። so ይሄንን ፈልጉ ነው የተባልነው። ስንፈልግ ያው ኖርማል ዲስትሪቢዩሽን ላይ የግድ ዜድን ካልኩሌት ካደረግን በኋላ የዜድን ቫልዩ ማወቅ መቻል ስለሚጠበቅብን ዜድ ኢኳልስ ቱ 1 ላይ 0.3413 ያለ ዜድ 2 ላይ 0.477 አለ እንዲሁም ዜድ 3 ላይ 0.4987 ይሆናል። ለኔጌቲቭ ዋንም ሲሆን ያው ተመሳሳይ ነው የሚሆነው። ለኔጌቲቭ 2ም ለኔጌቲቭ 3ም ዜድ ላይ ተመሳሳይ ነው የሚሆነው። ስለዚህ እንዴት እንሰራለን የሚለውን እንመልከት። so እንዴት እንሰራለን የሚለውን ስንመለከት ያው ጊቭኖቻችንን ስንመለከት ፖፑሌሽን ሚናችን 2500 ነው። ስታንዳርድ ዲቪሽናችን 150 ነው። whereas ሳምፕል ሳይዛችን 100 ነው የተጠየቅነው። ድራይቪንግ ሃወራችን ከ2470 እስከ 2515 የመሆን ቻንሱ ነው የተባለው። ስለዚህ ወደ ሶሉሽን ስንመጣ እንግዲህ ስቴፕ አለው። ስቴፕ የመጀመሪያው ስቴፕ expected value of mean ተብሎ ይጠራል። expected value of mean ከፖፑሌሽን ሚን ጋር ምን ጊዜም ኢኳል ነው። so ከኢኳል ከመሆኑ የተነሳ population expected values of a mean ማለት mean of a sample mean will be equal to the population mean ይሆናል። ስለዚህ 2500 ሃወር ይመጣል ማለት ነው። ሁለተኛ ላይ የምንፈልገው ስታንዳርድ ኤረር ነው የምንፈልገው። ስታንዳርድ ኤረር ማለት ደግሞ ስታንዳርድ ዲቪዬሽን ዲቫይድ ባይ ስኬርስ ኦፍ n አድርገን ነው የምናገኘው። ያ ማለት ስታንዳርድ ዲቪዬሽናችን 150 ነው። 150 ሲካፈል ስኬርስ ኦፍ 100 እናደርጋለን። 150 ሲካፈል ለ10 15 ይመጣል ማለት ነው። እንግዲህ ትንሽ ለመጨመር ያክል ስታንዳርድ ኤረር በሁለት ቫልዩዎች አፌክት ይደረጋል።
አንደኛው ስታንዳርድ ዲቪዬሽን ነው ላኛው ደግሞ ሳምፕል ሳይዝ ነው ሳምፕል ሳይዛችን ሲጨምር ስታንዳርድ ኤረራችን ይቀንሳል ሳምፕል ሳይዛችን ሲጨምር ስታንዳርድ ኤረራችን ይቀንሳል ሶ ኢንቨርስ ዩናይትድ ሪሌሽን ያላቸው ከሳምፕል ሳይዝ ጋር ስታንዳርድ ኤረር እና ሳምፕል ሳይዝ whereas ከስታንዳርድ ዲቪዬሽን ጋር ግን ዳይሬክት ሪሌሽን ያላቸው ያ ማለት ስታንዳርድ ዲቪዬሽን ሲጨምር ስታንዳርድ ኤረር ይጨምራል ስታንዳርድ ዲቪዬሽን ሲቀንስ አብሮ ስታንዳርድ ኤረርም ይቀንሳል ሶ ዳይሬክት ዩናይትድ ሪሌሽን አላቸው እንላለን ነገር ግን አጠቃላይ እዚህኛው ጥያቄ ላይ ፖይንታችን ይሄ አይደለም ፈልጎ የተባለው the probability of x ወይ the probability of a mean will range between 2470 እና 2515 ስለዚህ ከ2470 እስከ 2515 ድረስ የመሆን ቻንሱ ነው የተባለው አሁን እዚህ ውስጥ ምን እንደምናደርገው ለእያንዳንዱ እንፈልጋለን ለ2470 ለብቻው እንፈልጋለን ለ2515 ለብቻው እንፈልጋለን ከዛ በዛ ውስጥ ያላቸውን ሬንጅ እናሰላለን ሶ እንዴት ነው የምንሰራው ስንል እንግዲህ 2470 እስከ 2 ለምናረጋለን እንግዲህ z ነው የምንፈልገው z ማለት ደግሞ z ማለት x z ማለት mean minus I mean z ብለን የምንጠራው sample mean minus population mean divided by standard error አድርገን የምናገኘው ሶ እዚህኛውን x1 እናደርጋለን ለመጀመሪያው የx ባር እንፈልጋለን ሶ ስንፈልግ የመጀመሪያው ሚን 2470 ይሰጠን ስለዚህ የ2470 እንፈልገው 2470 ሲቀነስ 2500 ሳምፕል ሚናችን 2470 ነው ሲቀነስ ፖፑሌሽን ሚናችን ደግሞ 2500 ነው ከላይ ተሰጥቶናል ሲካፈል ስንት እናደርጋለን 15 እናደርጋለን ስታንዳርድ ኤረራችን ከዚህ እንወስዳለን ከዛ ዜዳችን -2 ይመጣል ከዛ የ2515 ደግሞ 2515 ሲቀነስ 2500 ሲካፈል 15 እናደርግ ደግሞ 1 ይመጣል ከዛ በኋላ ሶ እንደተቃላይ ፕሮባቢሊቲያችን z ቴብል ላይ ከኔጌቲቭ 2 እስከ ፖዚቲቭ 1 ድረስ ምን ያደርጋል ማለት ነው ሬንጅ ያደርጋል እንግዲህ ላይ ደግሞ ምን ተሰጥቶናል እንደ ሰፖርቲንግ ተደርገው የz ቫልዩ 2 ላይ 0.477 ነው z ዋለ ደግሞ 0.3413 ነው ተብሏል ሶ ከዚህ አንፃር ምን እንደምናደርገው ማለት ነው z -2 ላይ 0.477 ነው የሚሆነው ዋል ላይ ደግሞ 0.3413 ነው የሚሆነው ስለዚህ ከኔጌቲቭ 2 እስከ 1 ድረስ ሬንጅ የማድረግ ቻንሱ ሁለቱን እንደምረን ነው የምናገኘው ማለት ነው 0.8185 መጣ ማለት ነው so the probability of a sample mean will range between 2470 and 2515 will be the probability of z will range between -2 እስከ -1 እስከ -2 እስከ +1 ድረስ ሬንጅ የሚያደርገውን ጊዜ ነው የሚያሳየን ስለዚህ እንደተቃላይ የዚህ ፕሮባቢሊቲ ደግሞ 0.8185 ይሆናል ማለት ነው ስለዚህ መልሱ 80.85 የሚለው መልስ ይሆናል ማለት ነው 80.85 የሚለው መልስ ይሆናል ማለት ነው so the value will be b ይመጣል ማለት ነው question number 19 ይሄ በተመሳሳይ መልኩ ከሳሲክስ ላይ የመጣ ነው ቅድም የፕሮባቢሊቲም ከሳሲክስ ላይ የመጣ ጥያቄ ነው ሶ በዚህ አመት ኦልሞስት ከሳሲክስ ብዙ የካልኩሌሽን ጥያቄዎች መጥተዋል ወደ 4 አካባቢ የሚጠጉ here given the following frequency distribution Mr. X given the following frequency distributions of Mr. X numbers of cells per day so cells per day የሚያሳይ with a sample size of n equals to 5 and p equals to proportion of success እንደሚያሳይ p 0.4 and also using a 5% significance level 5% significance level can you conclude that the data due in the fact below follows the binomial distribution with n equals to 5 and p equals to 0.4 here the expected frequency of having 3 cells per day is ነው የተባለው አሁን እንደተቃላይ እዚህ ውስጥ የተሰጠን ዳታ አለ ይሄንን ኮንዳክት የምናደርገው actually using chi-square ነው because chi-square እንደሚታወቀው ሶስት ፐርፐዞች አሉት አንደኛ በቫሪያብሎች መካከል ያለ ኢንዲፔንደንስ ቴስት ለማድረግ እንጠቀምበታለን ከዛ ተጨማሪ chi-squareን በቫሪስ በሆኑ የፖፑሌሽን ግሩፖች መካከል ያለ ኢኳሊቲ ኦፍ ፕሮፖርሽንን ቴስት ለማድረግ እንጠቀምበታለን ከዛ በተጨማሪ ደግሞ ጉድ ኦፍ ቴስት ተብሎ የሚጠራል ጉድ ኦፍ ቴስት ደግሞ የሚባለው አንድ የተሰጠን ዳታ ሴት አንድ ጊቨን የሆነ ዲስትሪቢዩሽን ፎሎ ያደርጋል ወይስ አያደርግም ወይ ለምሳሌ የተሰጠን ዳታ ሴት ኖርማል ዲስትሪቢዩሽንን ፎሎ ያደርጋል አያደርግም ባይኖሚያል ዲስትሪቢዩሽን ፎሎ ያደርጋል ፖይዘን ዲስትሪቢዩሽን ፎሎ ያደርጋል የሚሉትን ኮንዳክት የምናደርግበት ሜካኒዝም ነው chi-square ብለን የምንጠራው so ይሄኛው የተሰጠን ዲስትሪቢዩሽን so if the expected frequency is 3 cells per day ማለት expected frequency አንደኛው ውስጥ actually ፈልጎ የተባለው expected frequency ነው so expected frequency እንዴት ካልኩሌት ማድረግ እንችላለን የሚሉን እንመለከታለን so ዳታችን በምትመለከቱት መልኩ ነው የተሰጠን so መጀመሪያ የምናደርገው ጊቨናችንን እናውጣው so ጊቨናችን ሳምፕል ሳይዛችን 5 ነው የተሰጠነው ኦብዘርቬሽን 5 ነው so here the proportion of success 0.4 ነው የመጣው ስለዚህ የq proportions of failure 0.6 ይሆናል ማለት because proportions of failure ብለን የምንጠራው 1 minus p ስለሆነ so if the q is 0.4 then the p I mean if the p proportion of success 0.4 ከሆነ proportions of failure q ደግሞ 0.6 ይሆናል whereas r ደግሞ 3 you know r ደግሞ 3
ይሆናል then we will find the expected frequency ነው እንፈልጋለን expected frequency ስለሆነ ፈልጉ የተባለው so expected frequency ያችንን ስንፈልግ proportions of የባይኖሚያል ላይ ስንፈልግ እንዴት ነው የምናደርገው n factorial divided by r factorial times n minus r factorial then p the power of r times q the power of n minus r አድርገን እናገኛለን so n is 5 factorial divided by r 3 ነው so r factorial 3 ሲባዛ 5 ሲቀነስ 3 factorial እናደርጋለን then 0.4 the power of 3 እናደርጋለን 0.4 ማለት p ነው the power of 3 እናደርጋለን ስንል ደግሞ 3 r ነው then 0.6 q ነው the power of 5 minus 3 እናደርጋለን ማለት ነው then finally probability of x አችን 0.2304 ይመጣል so አሁን ፕሮባቢሊቲያችን ነው እንደተቀረ እየፈለግነው እዚህ ያ እንግዲህ የባይኖሚያል የሆነ ፕሮባቢሊቲ ነው እዚህ የፈለግነው so ከ3 የማግኘት ቻንሳችንን 3 የማግኘት 3 ሴል የማግኘት ቻንሳችንን ነው አሁን እዚህ ውስጥ ፕሮባቢሊቲያችንን አግኝተን 0.2304 መጥቷል so once ይሄንን ካገኘን በኋላ then we need to find expected frequency expected frequency እንፈልጋለን expected frequency ደግሞ ባይኖሚያል ዲስትሪቢዩሽን እንዴት ነው የምናገኘው ስንል probability of x times n አድርገን ነው የምናገኘው greater n አድርገን ነው የምናገኘው total number of observation አድርገን ነው የምናገኘው so probability of x አችን 0.2304 ነው የመጣው then times 140 እናደርጋለን n 140 ከየት መጣ ነው ካላችሁኝ 140 ከየት መጣ ነው ካላችሁ እዚህ ጋር frequency of cells frequency of the number of cells የሚላል አይደል 10 41 60 26 3 የሚለው ሶስቱን እንደምራለን እዚህ ጋር ያለው frequency ሶስቱን ስንደምረው greater n ሪዛልትን ይሰጠናል ማለት greater n ሪዛልትን ይሰጠናል so በዚህ አማካኝነት 0.2304 times 140 ስናደርግ 32.256 የሚለው ይመጣል ማለት ነው 32.561 የሚለው ይመጣል ማለት ነው ሶ በዚህ መንገድ መስራት እንችላለን ማለት ነው ሶ the answer would be a ይመጣል ማለት ነው a ይመጣል ማለት ነው ጥሩ ይሄኛውም almost statisticsም ላይ ያለ actually የዚህ ከማርኬት ኤንድ ዲማንድ ስተዲም ላይ ፕሮጀክትም ላይ እናገኛለን የዚህኛው ጥያቄ የሪግሬሽን ላይንን ስሎፕ እና ዋይ ኢንተርሴፕት እንድንፈልግ ነው የተጠየቀው ሶ ይሄን እንፈልጋለን አብረን ሶ ሾፕ ሪቴል ብራንድ አይተምስ the price and the number of solds in a week are as follows ነው የሚለው ስለዚህ ዳታዎቹ ፕራይስ እና ሶልድ ዩኒት ተሰጥተውናል so what is the slope and the y intercept of the regression line linking price and the number of products sold ነው የሚለን so here ፕራይሳችን 15 20 12 እና 13 ሆነ ስለዚህ ፕራይሱ 15 ብር ሲሆን ሶልድ የተደረገው ዩኒት 7 ነው ፕራይሱ 20 ሲሆን 5 ዩኒት ነው የተሸጠው ፕራይሱ 12 ሲሆን 4 ዩኒት ተሸጧል ፕራይሱ 13 ሲሆን ደግሞ 6 ዩኒት ተሸጧል እንግዲህ አሁን በዚህ የሪግሬሽን ላይን ውስጥ በፕራይስ እና በነምበር ኦፍ ሶልድ መካከል ያለ ኢፌክት ለማየት ነው የምንጠቀምበት አክቹአሊ ሪግሬሽንን ግን አሁን እዚህ ጋር ፈልጉ የተባልነው አር ስኬር ምናምን አይደለም ተጠቃላይ ሲምፕሊ ፈልጉ የተባልነው ስሎፕ እና ዋይ ኢንተርሴፕት እና ፈልጉ የተባልነው ሶስቱ እንዴት እንፈልጋለን የሚለውን let's see one by one እንደምታውቀው የሪግሬሽን ኢኩዌሽንን ድራይቭ ስናደርግ የሪግሬሽን ኢኩዌሽን ምን ጊዜም y ኢኳል mx + b አድርገን ነው የምናገኘው ስቴፖች አሉት ፋይንድ የምናደርግበት ግን የበለጠ እንዴት ካልኩሌት እንደምናደርግ እንመልከት so here we will put x and y x እና y እናስቀምጣለን x is the independent variable y will be x independent variable ነው y ደግሞ dependent variable ነው y ኢኳል mx + b y ኢኳል a + bx ስንል የሚያሳየን y will be the dependent variable then x will be the independent variable then kx ጋር አብራ አሶሺየት የምትደረግ a or m የምትባል አይተም ትኖራለች እሷ ደግሞ ኮኤፊሺየንት እንጠራታለን ያቺ ኮኤፊሺየንት የምታሳየን ያ ኢንዲፔንደንት ቫሪያብል ያ ኢንዲፔንደንት ቫሪያብል በምን ያክል አፌክት እንደሚያደርገው በምን ያክል ኢንፍሉዌንስ እንደሚያደርገው ነው የሚያሳየው so here there x and y አለ so x እና y እንወስዳለን there is also x square እነዚህ ሪዛልቶች ስለሚያስፈልጉ እንፈልጋለን so x አችንን 15 20 12 እንዲሁም ደግሞ ሶሪ የበለጠ ቴብል እንዲታየን እናጥፋው የኛው ይመስለኛል ኦኬ I think ላይ ይታያል ያ so በመተመለከቱት መልኩ x y እና xy አለ so x አችን 15 ሲሆን ቀደም ከላይ ያለው ዳታ 15 7 25 12 4 13 6 አለን then ሚናችንን እንፈልጋለን x ባርን 15 ይመጣል y ባርን እንፈልጋለን ያ ዲፔንደንት ቫሪያብሉንም አቨሬጅ እንፈልጋለን 5.5 ይመጣል then x ታይምስ y እንፈልጋለን 15 በ7 20 በ5 12 በ4 13 በ6 እናባዛለን so x times y 331 ይመጣል ያማት x times y እያንዳንዱ በመተመለከቱት መልኩ ይመጣል then እሱን ሲደመረው summation of xy 331 ይመጣል summation of xy ሳምን ያደረግነው እዚህ ጋር አቨሬጅ አለ የሚፈልግነው ቁልቁል ነው የደመርነው ማለት ነው then x square አለ x square 15 ስኬር ስናደርገው 225 20 ስኬር ስናደርገው 400 12 ስኬር ስናደርገው 144 13 ስኬር ስናደርገው 160
9 ይመጣል 669 ይመጣል ይሄ ለምንድነው የምናደርገው ፐርፐስ ላለ ነው ሶ ሰሜሽን ኦፍ ኤክስ ስኩዌር ደግሞ 938 ይመጣል እንግዲህ እንደምታውቀው ሪግሬሽን ኢኩዌሽን ብለን የምንጠራው y ኢኩዋል a + bx ነው y ኢኩዋል a + bx ነው ሶ እዚህ ውስጥ y ኢኩዋል a + bx ከሆነ እሱን ፋይንድ ለማድረግ we need to find a እና b ን ማድረግ መቻል አለብን መፈለግ መቻል አይጠበቅም ማለት a እና b መፈለግ መቻል አለብን b ን እንዴት አድርገን ነው የምንፈልገው b ኮኤፊሺየንት ያን የምንጠራው ማለት ነው የx ኮኤፊሺየንት ወይም ደግሞ የኢንዲፔንደንት ቫሪያብሉ ኮኤፊሺየንትን እንፈልጋለን የኢንዲፔንደንት ቫሪያብሉን ኮኤፊሺየንት አፌክት እሱን እንፈልጋለን ማለት ነው ሶ እሱ እንዴት ነው የምንፈልገው ስንል b ን የምንፈልገው summation of xy minus n times x bar y bar divided by summation of x square minus n times x bar square አድርገን ነው የምናገኘው x bar square አድርገን ነው የምናገኘው እሺ እንዴት አድርገን እንሰራለን አሁን summation of xy ከዚህ ጋር 330 ይወጣልን ይላል 330 እዚህ ጋር እናስገባለን ሲቀነስ 4 ሲባዛ እንዳን 4 n ስለሆነ n 4 n እንዴት ነው 4 የሆነው እዚህ ጋር ያለውን መቁጠር ነው የሚጠብቀን 1 2 3 4 ኦብዘርቬሽን ይሰጣል ሶ n ኢኳልስ 4 ነው ስለዚህ 4 ሲባዛ then y እና x so x bar times y bar አለ so x bar 15 ነው y bar ደግሞ 5.5 ነው ስለዚህ 15 ሲባዛ በ5.5 ይመጣል ማለት ነው then ሲካፈል summation of እንዳለ summation of x square minus n times x bar whole square ነው so summation of x square is 938 ይመጣል 938 ይመጣል so እሱን 938 እናስቀምጣለን ሶ እሱን ካገኘን በኋላ then 4 times እናደርግና ደግሞ n times x bar whole square x bar እዚህ ጋር 15 ነው የመጣችው 15 whole square ስናደርጋት 225 ይመጣለች 3 በ4 እናባዛለን ማለት ነው ሶ በዚህ መንገድ ከሰራን በኋላ ፋይናሊ b ስንት ይመጣ ማለት ነው ስሎፓችን 0.026 ይመጣል then we will find the intercept so እሱን ደግሞ ስንፈልግ y bar minus b times x bar አድርገን ነው የምናገኘው n ስንፈልግ so the y bar ያለው 5.5 ነው ሲቀነስ b times x bar እናደርጋለን b ደግሞ b እዚህ ጋር ያገኘነው ሪዛልት 0.026 አለ so 0.0263 እያለ ስለሚቀጥለው so 0.0263 ሲባዛ በ15 እናደርጋለን so finally the result would be 5.1 ይመጣል ማለት ነው so በዚህ መንገድ ካልኩሌት እናደርጋለን so the result will be 0.0263 እና 5.1 የሚለው መልስ ይሆናል ማለት ነው 5.1 የሚለው መልስ ይሆናል ማለት ነው ስለዚህ the answer would be a ይሆናል ማለት ነው question number 92 the credit manager of a large department store claims that the mean balance for the store charge account customer is BR 450 an independent auditor selects random samples of 49 accounts and find the mean balance of BR 500 and standard deviations of BR 200 if the population assumed to be normally distributed does the claim hold true using 1% levels of significance which one of the following statement is false in your almost hypothesis testing ጋር የተገናኘ ጥያቄ ነው ሲበለጠ ግልጽ እንዲሆን ተፋ አድርገን እንመልከተው እንግዲህ the credit manager of a large department so ያን large የሆነ ዲፓርትመንት credit manager ምን ክሌም አደረገ ነው የሚለን the mean balance for store manager charge account is BR 450 so የዛ store እንትን 450 ብር ነው የሚለን እንደተቃላይ the mean balance for the store charge account customer is BR 450 an independent auditor select random samples of 49 accounts an independent የሆነ auditor መጣ so እሱ ደግሞ 49 የሚሆኑ አካውንቶችን ወሰደና mean balanceውን ካልኩሌት አደረገ so 500 መጣ የሚለን and standard deviationችን ደግሞ BR 200 መጣ so if the population is assumed to be normally distributed population normally distributed ቢሆን does this claim holds true ነው so ከላይ የሰጠው statement true ነው ወይ ማለት the charge the average mean balance for the store charge account customer is BR 450 የሚለው statement true ነው ወይስ አይደለም ወይ የሚለው ነው እንግዲህ በ1% levels of significance ምን አድርጉ ማለት ቴስት አድርጉ የሚለው ቴስት አድርጉ ማለት so ያው ቴስት ካደረግን በኋላ chance the following statement is false የሚለው ጥያቄ ጠይቀናል እንግዲህ ሃይፖቴሲስ እንዴት በማየት መልኩ እንሰራለን የሚሉት በደንብ ዲቴል በሆነ መንገድ ላሳያችሁ የመጀመሪያው የሚሆነው ምን ጊዜም ሃይፖቴሲስ ላይ የመጀመሪያው ስቴፕ የሚሆነው ነልና ኦልተርኔቲቭ ሃይፖቴሲሳችንን ማድረግ መቻል ነው ስቴት ማድረግ መቻል ነው ፎርሙሌት ማድረግ መቻል ይጠበቅብናል ፎርሙሌት ለማድረግ ደግሞ ምን ጊዜም ስቴትመንቱ በደንብ ማየት መቻል ይጠበቅብናል ለምሳሌ at least at most increase decrease የሚሉ ቃላቶች ሊኖሩ ይችላሉ እነዚህ አይነት ቃላቶች በደንብ ኮንሲደር ማድረግ መቻል አለብን እዚህ ውስጥ ግን ምንም አይነት ዳይሬክሽናል የሆነ አይነት ስቴትመንት የለም እንደሚነግረን ከሆነ the credit manager of large department store claims that the mean balance for store charge account
storage charge account customer is ብር 450 ነው የሚለው so equality ነው የሚያሳየው ማለት ነው so here ምን እናደርጋለን ማለት ነው the null hypothesis will be population mean equal to 450 ነው then the alternative hypothesis h1 or ha ብለን የምንጠራው population mean is not equal to 450 ነው ማለት ነው እዚህ so ይሄ null hypothesis and alternative hypothesis ነው ስለዚህ null hypothesis will be population mean equal to 450 and the alternative hypothesis will be ብሎ b እና d true statement ናቸው false statement አሉ ማለት ነው so ቀድመን b እና d መመለስ ይቻላል ማለት ነው then ሁለተኛው ስቴፕ የሚሆነው ምን ጊዜም በሃይፖቴሲሲንግ ጊዜ ሌቭልስ ኦፍ ሲግኒፊካንሳችን ስፔሲፋይ ማለት ነው so ሌቭልስ ኦፍ ሲግኒፊካንሳችን ደግሞ 0.01 ነው 0.01 ነው ሶስቱን ስፔሲፋይ እናደርጋለን 1% ስለተሰጠ ማለት ነው ከዛ ተጨማሪ ወደ ቴስት ስታቲስቲክስ እንመጣለን ቴስት ስታቲስቲክስን ስንመጣ here we will assume the population is normally distributed ነው so በምን አይነት መልኩ ነው የምንፈልገው ስንል x bar minus population mean divided by standard error አድርገን ነው የምናገኘው so ሳምፕላችን ያው ኢንዲፔንደንት ኦዲተሩ የወሰደው ሳምፕል 49 ሳምፕል ነው የወሰደው ከዛ ደግሞ የዛ 49 ሳምፕል ደግሞ የመጣው ሳምፕል ሚናችን 500 ነው እንዲሁም ስታንዳርድ ዲቪዬሽናችን 200 ነው ስለዚህ ምን እናደርጋለን ማለት ነው 500 ሲቀነስ 450 እናደርጋለን so ምክንያቱም ሳምፕል ሚናችን 500 ስለሆነ ሲቀነስ 450 እናደርጋለን ሲካፈል ስታንዳርድ ዲቪዬሽናችን 200 ነው የተሰጠን ሳምፕላችን ደግሞ 49 ነው የተሰጠን so finally ቴስት ስታቲስቲክሳችን ስንት መጣ 1.75 መጣ ቴስት ስታቲስቲክሳችን ወይ ደግሞ ኮምፒውትድ የሆነው ቫልዩአችን zx ስንት መጣ 1.75 መጣ c the test statistics value will be positive 1.75 ይለናል so true ነው almost down b c d true እንደሆነ እናውቀናል ያው a false እንደሆነ እናውቀናል ግን የበለጠ verify እንዴት ማድረግ እንችላለን የሚሉትን further step እንመልከት so ቀጣይ የሚሆነው critical value መወሰን የሚጠበቅብን so critical value ደግሞ ለመወሰን አንደኛ ቴሉን ማወቅ መቻል አለብን so ቴስታችን ምን አይነት ቴስት ነው ስንል ቴስታችን 1 ቴል ይሁን 2 ቴል ይሁን ማወቅ የምንችለው by seeing the alternative hypothesis መመልከት ነው so alternative hypothesis ላይ ስንመጣ if it is not directional ካልሆነ ያ ማለት ለምሳሌ አሁን population mean is not equal to 450 ማለት greater than ይሁን less than ይሁን አያስታውቅም ስለዚህ rejection region on both sides of the distribution ሊሆን ይችላል ስለዚህ ይሄ ቴስት ምን አይነት ቴስት ነው ማለት ነው two tail ነው ማለት ነው two tail ነው whereas አሁን alternative hypothesis greater than ቢሆን ኖሮ ይሄኛውን right tail ነው ነበር whereas alternative hypothesis less than ቢሆን ኖሮ ያኛውን ደግሞ ምን ብለን እንጠራዋለን left tail ብለን እንጠራዋለን ማለት left tail ተብሎ ይጠራል ስለዚህ ያው እንደሚታወቀው null hypothesis ሁሌም ቢሆን ከኢኳል ሳይን ጋር አሶሺየት የሚያደርግ ነው ብለናል so null hypothesis ወይ ኢኳል ቱ ወይም ደግሞ less than or equal to ወይ ደግሞ greater than or equal to ያልን ሁሌም ቢሆን ሴት የምናደርገው alternative hypothesis ግን greater than less than ወይ ደግሞ not equal ያልን ነው ሴት የምናደርገው so ያንን በመመልከት ቴላችን two tail ይሁን left tail ይሁን right tail ይሁን ማወቅ እንችላለን ማለት ነው አሁን ይሄኛው tail two tail ነው so at two tail ላይ 1% significance level critical value plus or minus 2.57 ነው የሚሆነው plus or minus 2.57 ነው የሚሆነው so እንደተጋለ ስታቲስቲክሳችን 1.75 ነው የመጣው so right tail actually ያርፋል ግን እንደተጋለ ቴላችን two tail ነው so even if the tail is two tail ሁለት ቴልም እንኳን ቢሆን ነገር ግን ቴስት ስታቲስቲክሳችን positive 1.75 ስለመጣ so the rejection region will be on the right side of the distribution ይሆናል እንደተጋለ ግን accept የምናደርገው ምን መሰላችሁ አሁን ሪጀክት የምናደርገው በዚህኛው ኮንቴክስት plus or minus 2.57 ነው ክሪቲካል ቫልዩአችን ያ ማለት z ቴብል ላይ ከኔጌቲቭ 2.57 እስከ ፖዚቲቭ 2.57 ድረስ የሚመጣ ማንኛውንም ማየት ቫልዩ እናደርጋለን አክሴፕት እናደርጋለን ፌል ቱ ሪጀክት ለምንድነው አክሴፕት እናደርጋለን ነገር ግን ከኔጌቲቭ 2.57 ያነሰ ወይ ደግሞ ከፖዚቲቭ 2.57 የበለጠ ከመጣ ደግሞ እናደርጋለን ሪጀክት እናደርጋለን ነገር ግን 1.75 ነው የመጣው 1.75 ደግሞ በኔጌቲቭ 2.57 እና በፖዚቲቭ 2.57 መካከል ነው የመጣው ሶ አክሴፕት ማድረግ ነበር የሚጠበቅብን ኤ ግን ይላል ሪጀክት ዘ null hypothesis ይላል ሶ ከዚህ አንፃር A is a false statement ነው ብለን እንጠራለን ማለት A false statement ነው ብለን እንጠራለን ማለት ነው ሶ almost የሚያሳየን ስቴፕ የነው ሶ በዚህ መንገድ ማድረግ እንችላለን ማለት ነው መስራት እንችላለን ማለት ነው የበለጠ ግልጽ እንዲሆንላችሁ ከፈለጋችሁ እንደዚህ አይነት ከሃይፖቴሲስ ጋር የተያያዙ ጥያቄዎችን or ካልኩሌሽኖችን አስተራሮችን የሃይፖቴሲሲንግ ቪዲዮዎችን ደግሞ የበለጠ ማየት ትችላላችሁ ወደ ቀጣይ ጥያቄ እንምጣ ሶ የዚህኛው ጥያቄ መልስ ኤ ይመጣል ማለት ነው ወደ ቀጣዩ ጥያቄ እንምጣ ኬሽን ነምበር 9 እሺ 93ኛው ጥያቄ አብረን እንመልከት ሶ 93ኛው ጥያቄ ላይ ከፕሮጀክት ጋር የተገናኘ ጥያቄ ነው አክቲቪቲዎቹ ኤ ቢ ሲ ዲ ኢ ኤፍ ጂ ተብለው ተቀምጠዋል ወይም ደግሞ በአክቹአሊ 1 2 1 3 2 4 2 5 3 5 4 5 and 5 6 እየተባለ ነበር የተቀመጠው ሶ የዚህን አቀማመጥ እኔ መጀመሪያ ቀይሬው ያለውኝ በቀላሉ ለመስራት እንዲያመቸን A B C D E F G ብዬ አስቀምጫለሁ ሶ ፕሪዲሰሰሮችን በተመሳሳይ መልኩ ዛሬ A ምንም ፕሪዲሰሰር የለውም B ምንም ፕሪዲሰሰር የለውም C እና D ደግሞ ፕሪዲሰሰራቸው A ነው E
የኤ ፕሪዲሰሰር ቢ ነው። የኤፍ ፕሪዲሰሰር ደግሞ ሲ ነው። ዘን ደግሞ የጂ ፕሪዲሰሰር ደግሞ ዲኢኤፍ ናቸው። እያንዳንዱ አክቲቪቲ ደግሞ የሚፈጅበት ዱሬሽን አለ ኢንተርምስ ኦፍ ዊክ የተቀመጠ። በዚህ መንገድ ተቀምጧል። አሁን ጥያቄው የሆነው ፓዙን ዲተርማይን እንድናደርግ ነው። ምን ያክል ክሪቲካል ፓዙን ወይም ደግሞ አጠቃላይ የፕሮጀክቱን ዱሬሽን ዲተርማይን እንድናደርግ ነው የተፈለገው። ምን እናደርጋለን? መጀመሪያ ድሮው ነው የምናደርገው። ስለዚህ ድሮው ለማድረግ here is one ማለት አጠቃላይ ኤ እና ቢ አሉ። ኤ እና ቢ ምንም ፕሪዲሰሰር ስለሌላቸው ሁለቱም የጋራ መነሻ ይኖራቸዋል ማለት ነው። ምንም ፕሪዲሰሰር የላቸውም። ኤ እና ቢን መጀመሪያ በዚህ መንገድ ድሮ እናደርጋለን። ከዛ ሲ እና ዲ እንደምትመለከቱት ሲ የሚነሳው ኤ የሚባለው አክቲቪቲ ሲያልቅ ነው። በተመሳሳይ መልኩ ዲም የሚነሳው ኤ የሚባለው አክቲቪቲ ሲያልቅ ነው። ልክ ኤ እንዳለቀ ሲ እና ዲ ቦዝ ሁለቱም ታስኮች ይጀምራሉ ማለት ነው። ከዛ ወደ ኦልሞስት ወደ ዲ ስንመጣ ደግሞ ወደ ኢ ስንመጣ ኢ ላይ ስንመጣ ኢ የሚጀምረው ደግሞ ቢ ሲያልቅ ነው። ኢ እንዲጀመር ቢ የግድ ማለቅ መቻል ይጠበቅበታል ማለት ነው። በዚህ መንገድ እናስቀምጣለን። ከዛ ወደ ማን እንመጣለን? ወደ ኤፍ ላይ ስንመጣ ደግሞ ኤፍ እንዲጀመር የግድ ማለቅ ይጠበቅበታል። ሲ ማለቅ መቻል ይጠበቅበታል ማለት ነው። ሲ ማለቅ መቻል ይጠበቅበታል። ዘን ፋይናሊ ጂ ነው የምናገኘው። ጂን ደግሞ ለመጀመር የግድ ማለቅ ይጠበቅባቸዋል ስንል ዲ ኢ ኤፍ። ዲ ማለቅ መቻል አለበት፣ ኢ ማለቅ መቻል አለበት፣ ኤፍ ማለቅ መቻል ይጠበቅበታል። ልክ እነዚህ ሶስቱ አክቲቪቲዎች ሲያልቁ ዲ ይጀምራል። በዚህ መንገድ ዲያግራማችንን እንሰራለን። በዚህ መንገድ ዲያግራማችንን ከሰራን በኋላ ኔክስት ስቴፕ የሚሆነው ፓዞቹን ማገናኘት ነው። ፓዞቹ ኤ ሲ ኤፍ ጂ አለ። የመጀመሪያው ፓዝ አለ። የመጀመሪያው ፓዝ ማለት ኤ ከዛ ወደ ሲ ከዛ ወደ ኤፍ ወደ ጂ አለ። ይህ አንድ ፓዝ ነው። ሁለተኛው ፓዝ ከኤ ወደ ዲ ከዲ ወደ ጂ አለ። ከዛ ሌላኛው ፓዝ ደግሞ ከቢ ወደ ኢ ከኢ ወደ ጂ አለ። እዛ ላይ ደግሞ እያንዳንዱ አክቲቪቲ ምን ያክል ዊክ እንደሚፈጅ እናያለን። ለምሳሌ ኤ 8 ዊክ ነው የሚፈጀው፣ ሲ 6 ዊክ ይፈጃል፣ ኤፍ 3 ዊክ ይፈጃል፣ ጂ 1 ዊክ ይፈጃል። ቶታሊ 18 ዊክ ይፈጃል ማለት ነው። ኤ ሁለተኛው ፓዝ ስንመጣ ደግሞ ኤ 8 ዊክ ይፈጃል፣ ዲ 11 ዊክ ይፈጃል። ሴም ዋይዝ ጂ ደግሞ 1 ዊክ ነው የሚፈጀው። ቶታሊ 20 ዊክ ይፈጃል ማለት ነው። ከዛ ቢ ኢ ጂን ስንመለከት ደግሞ ቢ 4 ዊክ ይፈጃል፣ ኢ 9 ዊክ ይፈጃል፣ ጂ ደግሞ 1 ዊክ ይፈጃል። ቶታሊ 14 ዊክ ይፈጃል ማለት ነው። 14 ዊክ ይፈጃል ማለት ነው። በዚህ መንገድ ክሪቲካል ፓዝ የሚባለው ሎንግስት ታይመር የሚባለው ስለዚህ 20 የሚለው መልሱ 20 የሚለው would be the answer ይሆናል ማለት ነው። የዚህኛውን ጥያቄ በዚህ መንገድ መስራት ጠይቅ ነው። determine the length of the project ነጥብ ነው። the length of the project will be C ይመጣል። C ይመጣል። እዚህ ጋር 1 2 1 3 2 4 2 5 የሚሉት ነው። ቅድሜ A B C D ብዬ ኮድ አድርጌ የሰራሁላችሁ። ወደ ቀጣዩ ጥያቄ እንምጣ። question number 94 ABC company has an average inventory of ብር 450,000 while the cost of goods sold is ብር 978,452. Overall the industry average turnover ratio depicts that 5.1 times. What things come to your mind about ABC company? ስለዚህ እንግዲህ የኤቢሲ ካምፓኒ አቨሬጅ ኢንቨንተሪ 450,000 ብር ነው። ኮስት ኦፍ ጉድ ሶልድ ደግሞ 978,452 ብር ነው። ኢንዱስትሪ ላይ ያለው ደግሞ የተርኖቨር ሬሾ የአቨሬጅ የሆነ የተርኖቨር ሬሾ እንደሚያሳየው በተለይ ከሽያጭ ጋር የተገናኘው አቨሬጅ የሆነ ተርኖቨር ሬሾ እንደሚያሳየው እንኳን 5.1 ነው። አሁን ወደ እናንተ አይምሮ ምን ይመጣል ነው የሚለን it has a superior selling capability ማለት ድርጅቱ ኤቢሲ ካምፓኒ superior selling capability ያለው ወይስ ኤቢሲ ካምፓኒ በጣም ኢንቨንተሪው it's stock or inventory stays on a shelf for a longer time ወይስ የኤቢሲ ካምፓኒ ለረጅም ጊዜ ሼልፍ ውስጥ ወይንም ስቶር ውስጥ ለረጅም ጊዜ ኢንቨንተሪን ሆልድ ያደርጋል than the counterparts ወይንም ከኮምፒውተሮቹ ይልቅ የበለጠ ረጅም ጊዜ ይፈጅበታል ነው ለማጣራት ቢ ይላል። ሲ ደግሞ ኢንቨንተሪውን በጣም ከኮምፒውተሮች የበለጠ ኤፊሺየንትሊ ማኔጅ ያደርጋል ይለናል። ዲ ደግሞ even it has a good and improved profitability ጥሩ የሆነና improved የሆነ profitability ያለው ነው የሚለን። ምንድነው ወደ እናንተ ማይንድ የሚመጣው ነው? ምንድነው ወደ እናንተ ማይንድ የሚመጣው? እዚህ ውስጥ ኢንዱስትሪ ተርኖቨር ሬሾ ብንሰራ አሪፍ ነው ለኛም ለተቋማችን ኢንቨንተሪ ተርኖቨር ሬሾ ብንሰራ። እሱ እንዴት መስራት እንችላለን? መጀመሪያ ዳታዎችን እንመልከታቸው የሰጡንን ዳታዎች። እነዚህን ዳታዎች ስንመለከት አቨሬጅ ኢንቨንተራችን 450,000 ብር ነው የሰጠን። 450,000 ነው የሰጠን። ኮስት ኦፍ ጉድ ሶልዳችን ደግሞ 978,452 አለ።
978452 አለ ጊቭት ያኛው ኢንዱስትሪ አቨሬጅ ተሰጥቶናል 5.1 አሁን እንግዲህ ከዚህ ጋር ነው ኮምፔር የምናደርገው አንደኛ ኢንዱስትሪ ተርኖቨራችን እንፈልጋለን ከዛ በኋላ ዲሲዥን ከዲሲዥን ጋር የተገናኘ ጥያቄ ስለሆነ ሲምፕሊ ተርኖቨሩን ብቻ እንፈልጉ የተባልነው ኢንዱስትሪ ተርኖቨር እንዴት አድርገን የምናገኘው ስንል the cost of goods sold divided by average inventory አድርገን የምናገኘው cost of goods sold ደግሞ 450,000 ብር ነው so 450,000 ሲካፈል ለአቨሬጅ ኢንቨንተሪ 978,000 እናደርጋለን so ኢንዱስትሪ ተርኖቨራችን የሚያሳየን 2.17 ነው 2.17 ነው የሚያሳየን ስለዚህ this means that ABC turnover ወይም ደግሞ የABC ሴል ኤንድ ሪፕሌስ የማድረግ እንደተባለ ኢንቨንተሪው ላይ ያለው የተርኖቨር 2.17 ነው የሚያሳየን ሶ ያ ደግሞ ከአቨሬጅ ከሆነው ካቱም አቨሬጅ ኢንዱስትሪ ላይ ያለው የካምፓኒዎች ተርኖቨር ደግሞ 5.17 ነው ስለዚህ ምንድነው የሚያሳየው በጣም ለዛን እንደሆነ የሚያሳይ ማለት ነው ለዛን እንደሆነ የሚያሳይ ስለዚህ ኦልሞስት የዚህኛው ጥያቄ መልስ ምን ይሆናል ማለት ነው ካቱም የኛ ተቋም ኢንዱስትሪ ተርኖቨር 2.17 ነው whereas የካምፓኒዎች ደግሞ 5.1 ነው 5.1 ነው ሶ ይሄ ምን ያሳየናል ማለት ነው the stock capacity of ABC is less ነው ወይም ደግሞ እንደተቃላይ ABC company takes a longer time to finish this stock ነው ስቶክን ፊኒሽ ለማድረግ ረጅም ጊዜ ነው የሚፈጅበት ለረጅም ሰዓት ስቶክ ላይ ሸልፍ ላይ ብዙ ኢንቨንተሪዎችን ሆልድ እንደሚያደርግ ነው የሚያሳየን ሶ መልሱ B ይሆናል ማለት ነው መልሱ B ይሆናል ማለት ነው question number 95 a company must decide now which of the three products to make next year to plan and order proper material. The cost per unit producing each product will be determined by whether a new union labor contract pass or fail. The cost per unit for each product given each contract result is shown in the following payoff table. ከዲሲሽን ቲዮሪ ጋር ከጌም ጋር ተያይዞ ያሉ ጉዳዮች ናቸው so which strategy based on mini criteria so በሚኒ ክራይቴሪያ ቤስት የሚባለው ስትራቴጂ ማንኛው ነው ሶ ማክሲማክስ ማክሲሚን ሚን ማክስ የተባሉ ሚኒ የተባሉ የሚጠሩ ስትራቴጂዎች አሉ ሶ በታይ ፖዚቲቪስት በሚባለው አፕሮች ውስጥ ያሉት ሚኒ እና ማክስ ብለን የምንጠራቸው አሉ ሶ ማክስ በተለይ ለሬቨኒው የሚሆነው ሚኒ ብለን ደግሞ የምንጠራው ከኮስት ጋር በተገናኘ ሊስት የሆነው ኮስት ያለበትን የፕሮዳክት ካቴጎሪ የምንመርጥበት አይነት ሂደት ነው ሶ እንግዲህ ሚኒ ተጠቅመን ማንኛው ፕሮዳክት ነው ሰሌክት የምናደርገው ሶ እንግዲህ የተሰጠን ዳታ አለ ኮስት አለ ፕሮዳክት 1 ፕሮዳክት 2 ፕሮዳክት 3 ላይ ሶ ይሄን እንዴት እንመርጣለን ነው እንግዲህ when the payoff tables are given as a negative for when ኮስትን የሚያሳይ ከሆነ here we will based on positivist የሆነውን like እንደ ሚን አይነቱን የዲሲሽን ሮል አፕላይ እናደርጋለን ማለት ነው ሶ ይሄ ዲሲሽን ሮል እንግዲህ we are making under uncertainty ጊዜ አፕላይ የምናደርገው ነው ምንድነው የምናደርገው ያሉ ስሞለስት የሆኑ ሚኒመም ኮስቶች መጀመሪያ ሰሌክት እናደርጋለን then ከንዛው ደግሞ የበለጠው በጣም ሚኒመም የሆነ አይነት ኮስት ያለበትን የፕሮዳክት ካቴጎሪ ሰሌክት የምናደርግበት ሂደት ነው እንግዲህ ፕሮዳክት 1 ላይ 7.5 እና 6 አለ ሚኒመም ኮስት 6 ነው ፕሮዳክት 2 ላይ 4 እና 7 አለ ሚኒመም ኮስት 4 ነው ፕሮዳክት 3 ላይ ደግሞ 6.5 እና 3 አለ ሚኒመም ኮስት 3 ነው ስለዚህ ፕሮዳክት I had 60 ብር ፕሮዳክት 2 ደግሞ 4 ብር አለ ፕሮዳክት 3 ላይ ደግሞ 3 ብር አለ ስለዚህ ስሞል ስታው የሚጠራው ኮስት ፕሮዳክት 3 ነው ስለዚህ መልሱም ፕሮዳክት 3 ላይ ያለው would be the answer ፕሮዳክት 3 ላይ ያለው መልስ ይሆናል ማለት ነው ስለዚህ በሚኒ ክራይቴሪያ ቤስት ተብሎ የሚጠራው ስትራቴጂ ፕሮዳክት 3 ላይ ይኖራል ማለት ፕሮዳክት 3 ላይ ይኖራል ይሄኛው ኮስት ባይሆንና revenue ቢሆንና ከዛ ደግሞ ማክሲማክስ ክራይቴሪያን ተጠቅሞ ብንባል ኖሮ መልሱ ፕሮዳክት 1 ይሆን ነበር ሚን ማክስ ደግሞ የሚባል አለ መጀመሪያ ሚኒመም የሆነን እንወስድና ከዛ ከሚኒመሞቹ ማክሲመም ይሆናል ለምሳሌ ሚኒመም ማለት 6ን ከፕሮዳክት 1 ላይ 4ን ከፕሮዳክት 2 ላይ 3ን ከፕሮዳክት 3 ላይ እንወስድና ከዛ እነሱ ሚን ማክስ ብለን እንጠራው ሚኒመም ከሰር በኋላ መጨረሻ ላይ ማክሲመሙን ያ ማለት 6 እንወስዳለን እና ደግሞ ማክስ ሚኒመም ይባላል አለ ማክሲመም እንወስድና ከዛ ደግሞ ሚኒመሙን እንወስድበት ኮንቴክስት አለ ግን አሁን የኛው ሚን ክራይቴሪያ ስለተባል ከሁሉም ሚኒመም ኮስት እንወስደን ከዛ ደግሞ የሁሉም ደግሞ ሚኒመሙን እንወስዳለን የሁሉም ሚኒመም ደግሞ ኤ ነው የሚሆነው ማለት ወይ ነው ፕሮዳክት 3 ላይ ያለው ነው የሚሆነው ማለት ነው ሶ በዚህ መንገድ የመስራት እንችላለን question number question number 96 a furniture company produce chair and table. Chairs require 4 hours of labor, 4 units of wood,
while each table requires 2 hours of labor, 8 units of wood, and the company has a minimum of total of 120 hours of labor and 240 units of wood. To manufacture one chair, it takes the cost of bir 5 chair and also the cost of one table are bir 10. Determine the minimum total cost the company possibly to incur. A 200 B 600 C 150 D 300 እንግዲህ ይሄኛው ዩዚንግ ሊኒየር ፕሮግራሚንግ ነው በተለይ ኦብጀክቲቭ ሚኒማይዝ ማድረግ ነው ሶስቱን እንመልከት እንዴት እንደምንሰራ ዳታችንን እዚህ ውስጥ በደንብ ኤክስትራክት ማድረግ መቻል ይጠበቅብናል ኤክስን ለምሳሌ ቼር እናርገው እንግዲህ አንድ የፈርኒቸር ካምፓኒ ያለ ቼር ኤንድ ቴብል የሚያመርት ቼርን ፕሮዲዩስ ለማድረግ 4 hours of labor እና 4 units of 4 hours of labor እና 4 units of wood ይፈጃል whereas አንድን ቴብል ደግሞ ፕሮዲዩስ ለማድረግ 2 hours of labor እና 8 units of wood ይፈልጋል እንግዲህ the company has a minimum total minimum ያለው ካምፓኒው ደግሞ እንደተጋለ 120 hour of labor እና 240 units of wood ነው ያለው so to manufacture one chair and chair manufacture ለማድረግ ኮስት የሚያደርገን 5 ብር ሲሆን whereas አንድ ቴብል ደግሞ ፕሮዲዩስ ለማድረግ ኮስት የሚያደርገን 10 ብር ነው so and determine the minimum total cost the company possible to incur አሁን ካላይ በሰጡን ዳታዎች አንድ ካምፓኒ ሚኒመም ኢንከር ሊያደርገው የሚችለው ቶታል ኮስት ምን ያክል ነው so x represent will be the number of chair x number of chair represent ቢያደርግ y ደግሞ ቴብል represent ቢያደርግ ኮስት ፐር ቼራችን 5 ነው እዚህ ጋር ፕሮዲዩስ ለማድረግ 5 ይፈጃል ስላንት ኮስት ፐር ቴብል ደግሞ 10 ይመጣል then we will see also ወደ ምን እንመጣለን ወደ ይሄንን እንመረኮዝና z የሚለውን ካልኩሌት እናደርጋለን so mean z የሱን ፎርሙሌት እናደርጋለን ሊኒየር ፕሮግራሚንጋችን so z equals to 5x plus 10y እናደርጋለን ማለት 10y እናደርጋለን ከዛ ወደ ኮንስትሬንታችን እንመጣለን ወደ ኮንስትሬንት ስንመጣ እሺ so ቀጣይ 96ኛው ጥያቄ እንመለከታለን 96ኛው ጥያቄ ምንድነው የሚለን እንግዲህ ፈርኒቸር ካምፓኒ produce a chairs and tables each chairs require 4 hours of labor and 4 units of wood while each table requires 2 hours of labor and 8 units of wood then the company has a minimum total of 120 hours of labor and 20 hour units of wood so to manufacture one chair it takes a cost of bir 5 chair and the cost of one tables are bir 10 determine the minimum total cost of the company possibly to incur ነው የሚለን so ይሄን እንዴት አድርገን ነው የምንሰራው then በምን አይነት መንገድስ ዲተርማይን ማድረግ እንችላለን ስንል so የምንሰራበትን መንገድ እንመልከት so 96ኛውን ጥያቄ የምንሰራበት መንገድ እንግዲህ ያው አንደኛ በሊኒየር ፕሮግራሚንግ ነው so መጀመሪያ ማድረግ የሚጠበቅብን ኦብጀክቲቭ ፋንክሽናችንን ዴቨሎፕ እናደርጋለን so ኦብጀክቲቭ ፋንክሽናችን የሚሆነው እንግዲህ x1ን let's say ቼር እናርገውና x2ን ደግሞ ለቴብል ሪፕሬዘንት እናርገው so the objective function would be minimum of z ብለን 5x1 plus 10x2 አድርገን እንጀምራለን then there is a constraints ይኖራሉ የቼርም የሁለቱም ኮንስትሬንት የሌበር እና የውድ ኮንስትሬንት ይኖራል so የመጀመሪያው የሌበር ኮንስትሬንት ሲሆን so ሌበር ኮንስትሬንት ላይ 4x1 plus 2x2 greater than or equal to 120 እንላለን the same wise ወደ ውድ እንመጣና ደግሞ 4x1 plus 8x2 greater than or equal to 240 እንላለን then x1 and x2 will be greater than or equal to 0 እንላለን አንደኛ የፋንክሽናችንም የሚኒማይዝ ስለሆነ so it will be greater than or equal to መሆን መቻል ይጠበቅበታል so በዚህ መንገድ ሴት ካደረግን በኋላ በዚህ መልኩ ዴቨሎፕ ካደረግን በኋላ then በግራፊካል መንገድ ኮርነር ፖይንቶች መፈለግ መቻል አለብን መስራት መቻል ይጠበቅብናል so ያንን ለመስራት ምን ማድረግ መቻል ይጠበቅብናል የኢኒኳሊቲ ሳይኖችን ወደ ኢኳሊቲ ሳይን እየቀየር የx1 የx2ን አማራጮችን መፈለግ መቻል ይጠበቅብናል ማለት ነው so ለምሳሌ የመጀመሪያ ኮንስትሬንት ላይ እንምጣና የመጀመሪያ ኮንስትሬንት ላይ ስንመጣ there is 4x1 plus 2x2 equals to 120 አድርገን እንቀይራለን ማለት ነው ከዛ እዚህ ውስጥ ለብቻው የx1ን x2ን 0 በማድረግ x2ን ደግሞ x1ን 0 በማድረግ ኮኦርዲኔሽናቸውን መፈለግ መቻል ይጠበቅብናል so let's say when x1 x2 0 በሚሆንበት ጊዜ y axis ላይ ያለው 0 በሚሆንበት ጊዜ x1 ስንት ይሆናል ስንል it will be 30 ይሆናል እንዴት አገኘነው 4x1 plus 2x2 equals to 120 ከሆነ x2ን 0 ስናደርገው so 4x1 plus 2 times of 0 equals to 120 ስለዚህ ኦልሞስትኛው 0 ይሆናል ስለዚህ 4x1 equals to 120 ይሆናል ስለዚህ ለ4 ስናከፍለው x1 will be 30 ይመጣል ማለት ነው
ከዛ x1 30 ከመጣ በተመሳሳይ መልኩ ደግሞ አሁን ደግሞ x1 ደግሞ 0 አድርገን x2 ስንት እንደሚመጣ እንመለከታለን። ሶ x2ን ስንመለከት ደግሞ x1 if it is 30 ነው የመጣው አሁን ደግሞ ወደ x2ን ደግሞ ለመፈለግ እንመጣለን። ሶ 4x1 plus 2x2 equals to 120 ነው የመጀመሪያ ኮንስትሬንት። ስለዚህ አሁን x1 0 እናደርጋለን። ሶ x1 0 ስናደርግ 4 times of 0 plus 2 times of x2 እናደርጋለን equals to 120 ይሆናል። then finally x2 equals to 60 ይመጣል ማለት ነው። ስለዚህ ኮንስትሬንቱ ላይ ያለው ኮኦርዲኔሽን 30 እና 60 ነው ማለት ነው። 30 እና 60 ነው ማለት ነው። ስለዚህ የx1 ኮኦርዲኔሽን 30 እና 60 ነው ማለት ነው። ኮንስትሬንት 1 ላይ ከዛ ወደ ኮንስትሬንት 2 እንመጣለን። ኮንስትሬንት 2 ደግሞ 4x1 plus 8x2 greater than or equal to 240 ነው። ሶ ይሄንን ወደ ኢኳሊቲ ሳይን እንቀይረውና ለየብቻው x1 x2 ስንት ነው የሚመጣ እንመለከታለን። ሶ x1ን ለመፈለግ x2ን 0 እናደርጋለን። ሶ x1 will be 16 ይመጣል 60 ይመጣል። x1 60 የሚመጣው x2 0 ሲሆን ነው። በተመሳሳይ መልኩ ደግሞ x1 0 ሲሆን x2 ደግሞ 30 ይመጣል። ስለዚህ ኮንስትሬንት 2 ላይ there is 60 እና 30 ኮኦርዲኔሽን ይኖረናል ማለት ነው። then when come to ወደ በዚህ መልክ ከፈለግን በኋላ ከዛ በተጨማሪ አሁን there is ተመልከቱ። ለምሳሌ አሁን የአንደኛው ኮንስትሬንት ከ60 30 አለ 60 30 አለ ኮንስትሬንት 2 ኮንስትሬንት 1 ደግሞ 30 60 አለ 30 60 አለ። ሶ ሁለቱ ቦታዎች ላይ ኮርነር ፖይንቶች አሉ። እዚች ጋር የምትመለከቷት 60 0 አለች። እዚህኛው ጋር ደግሞ 0 60 አለ 0 60 አለ። ከዛ በተጨማሪም ፖይንቶች አሉ። ሶ what would be the next step ስንል ቀጣዩ ስቴፕ ምንድን ነው የሚሆነው? there is intersection አለች እዚች ጋር እቺኛዋ b ኢንተርሴክት የምታደርግበት ቦታ አለች። ሁለቱ ኮንስትሬንቶች ኢንተርሴክት የሚያደርጉበት ፕሌስ አለ። ሶ ያችን ኢንተርሴክሽን እናደርጋለን እንፈልጋለን ማለት ያችን ኢንተርሴክሽን እንፈልጋለን። ሶ ያችን ኢንተርሴክሽን በምንፈልግበት ጊዜ የምንፈልገው በምን አይነት መንገድ ነው ማለት ነው? ኢንተርሴክሽን በምንፈልግበት መንገድ እንመጣለን። ኢንተርሴክሽን የምንፈልገው ሁለቱንም ኮንስትሬንቶች እንወስድና ከዛ እነሱን ሳይመልታኒፊኬሽን በመጠቀም ነው የምንሰራው። ያ ማለት ለምሳሌ 4x1 plus 2x2 equals to 120 ነው። ዘን ደግሞ ሁለተኛው ኮንስትሬንት 4x1 plus 8x2 equals to 240 ይመጣል። ስለዚህ መጀመሪያ ከላይ ያለችዋን ምን እናደርጋለን? ኔጌቲቭ እናደርጋታለን። ይችኛዋን ኔጌቲቭ 4x1 እንዲመጣልን ማለት ነው። ኔጌቲቭ 4x1 እንዲመጣልን ሶ እሱን ኔጌቲቭ 4x1 አድርገን ከሰራን በኋላ ኔጌቲቭ 4x1 አድርገን ሶ ይችኛዋን በኔጌቲቭ እናባታታለን። ሌላኛዋን ለምን እዚች ጋር 4x1 አለ። ስለዚህ አንደኛው መጠፋት ስለሚጠበቅበት ሳይመልታኒፊኬሽን ስለሆነ የምንሰራው ሶ ከላይ ያለችዋን በማይነሷን እናባዛታለን። ሶ በማይነሷን ስናባዛው ማይነስ 4x1 ማይነስ 2x2 equals to ማይነስ 110 ይመጣል። ከዛ 4x1 plus 8x2 equals to 240 ይመጣል። ቀጣይ ያለው እንደ አሲቲዝ እንወስዳለን። ሶ ማይነስ 4x1 0 ይመጣል ሳይመልታኒስሊ ይጣፋል። ከዛ ማይነስ 2x2 plus 8x2 6x2 ይሆናል። ከዛ ማይነስ 120 240 አለ። ስለዚህ ደግሞ 120 ይመጣል ማለት ነው። ሶ x2 would be 10 ይመጣል። then x1ን ለመፈለግ ምን እናደርጋለን? ከላይ አንደኛው ላይ ሁለተኛው ላይ ሰብስቲቱት ማድረግ መቻል ብቻ ነው የሚጠበቅብን። ሶ ሰብስቲቱት ስናደርገው here the 4x1 plus ምሳሌ መጀመሪያ 4x1 plus 2x2 equals to 120 አለን ብለን ስለዚህ ያገኘውን x2ን አግኝተናል 20ን አግኝተናል። ስለዚህ 4x1 plus 2 times of 10 equals to 120 ይመጣል። ሶ 4x1 plus 40 equals to 120 ይመጣል። then 4x1 equals to 80 ይመጣል። then x1 will be 10 ይመጣል። ስለዚህ ይቺ የኮኦርዲኔሽን ፖይንት b ላይ ያለችው የኮኦርዲኔሽን ፖይንት 20 ትመጣለች ማለት ነው። 20 ትመጣለች ማለት ነው። ሶ ይሄንን ካገኘን በኋላ ቀጣዩ ስቴፕ የሚሆነው እያንዳንዱ ላይ ያለውን ኮስት ዲተርማይን ማድረግ ነው። እያንዳንዱ ኮስት ላይ ያለውን ዲተርማይን ማድረግ ነው። ሶ በምትመለከቱት መልኩ ወደ ላይ ነው ሼድ የሚደረገው። ወደ ላይ ሼድ የሚደረግበት ምክንያትም እዚህ የኮንስትሬንታችን ላይ ግሬተር ኦር ኢኳል ስለሚያሳይ ሶ በዚህ መንገድ ወደ ላይ እናደርጋለን ሼድ እናደርጋለን ማለት ወደ ላይ ሼድ እናደርጋለን። ሶ ዋን ሴን ካደረግን በኋላ የምትመለከቷቸው ፖይንቶች አሉ። there is 60 0 አለ 60 0 ይሄ አንዱ ፖይንት ነው። 60,0 አለ። ሴም ዋይዝ ደግሞ there is also 0,60 አለ። ፖይንቶች አሉ ኮርነር ፖይንቶች and also there is also 10,10 ያለ። ሶ እያንዳንዱን ፖይንት ምን ላይ እየተካን እዚህኛው ላይ ፖይንቶች ላይ እየተካን ስለዚህ ለምሳሌ አሁን 5 times of 60 300 ይመጣል ፕላስ 110 ሲባዛ በ2 0 ነው። ስለዚህ ኦልሞስት የመጀመሪያው ላይ ኮስታችን ስንት ይመጣል ማለት ነው? እዚህ ጋር አሁን 300 ይመጣል ማለት ነው።
ከዛ ደግሞ ሌላ ደግሞ ሌላኛው ኮርነር ፖይንት 0.60 ነው። 0.60 ማለት 5 ሲባዛ በ0 ያው 0 ነው ፕላስ 10 ሲባዛ 10 ሲባዛ በ60 600 ይመጣል። ይሄኛውም ሌላ ኮስት ነው። ሌላ ደግሞ ያለን የኢንተርሴክሽን ፖይንት ቢ ላይ ያለ 20 እዛች ላይ ያለችዋን ኮስት ደግሞ ስናሰላ እዛች ላይ ያለ ኮስትን ስናሰላ ደግሞ ቲዮኒ ያለ ስለዚህ 5 ታይምስ ኦፍ ቲዮኒ ፕላስ 10 ታይምስ ኦፍ ቲዮኒ እናደርጋለን። ኦልሞስት እዚህኛውም ውስጥ 5 ሲባዛ በ20 100 ይመጣል። ሲደመር 10 ሲባዛ በ20 ደግሞ 200 ይመጣል። it will be 300 ይመጣል ማለት ነው። 300 መጥቶልናል። ስለዚህ እዚህም ጋር 300 አለ፣ እዚህም ጋር ኦልሞስት 300 አለ። መልቲፕል የሆነ ኦፕቲማል ሶሉሽን ያለን እንዳጠቃላይ ጥያቄውም የሚለን ሚኒመም ኮስቱ ምን ያክል ነው ካምፓኒ ኢንከር የሚያደርገው ነው ያለን። ስለዚህ the answer will be D 300 የሚለው መልስ ይሆናል ማለት ነው። መልስ ይሆናል ማለት ነው። የዚህ ጥያቄ መልስ የሚሆነው D 300 የሚለው ነው ማለት ነው። በዚህ መንገድ መስራት እንችላለን ማለት ነው ጥያቄ። የመጨረሻ ጥያቄ እንመልከት። ኩዌስችን ነምበር 97 solve the following transportation problem by VAM። የመጨረሻ ጥያቄ ያልኳችሁ ሌሎች ያው 100 ጥያቄ ነው የሚመጣው፣ ግን እንደተቃላይ ሶስቱ ጥያቄዎች ላገኛችሁ አልቻልኩም። ያገኛችሁ 97 ጥያቄዎችን ብቻ ስለሆነ ነው የመጨረሻ ጥያቄ ያልኩት እንጂ ፈተና ላይ ኖርማሊ 100 ጥያቄ ነው የሚመጣው። የዚህን ጥያቄ እንመልከትና እንጨርሳለን። solve the following transportation problem by VAM vogel approximation method ተብሎ ይጠራል። እሱን በመጠቀም ሶልቭ አድርጉ ነው የሚለን። ብዙ ጊዜ የተለያየ ጥያቄዎች ይመጣሉ። አንዳንዴ የኖርዝ ኮስት ብለን የምንጠራው ሜተድን ተጠቅማችሁ ይችላሉ። ዚስ ይር ደግሞ ለምሳሌ የቮግል አፕሮክሲሜሽን ሜተድን ተጠቅማችሁ የዚህን ትራንስፖርቴሽን ፕሮብለም ሶልቭ አድርጉ ነው የሚለን። እንግዲህ ይህንን እንዴት እንደሚሰራ እንመልከት። ያለን ጊቭን እንደሚያሳይን ከሆነ ይሄ ነው። ፍሮም 2 አለ። ፍሮም ABCD to 1 2 3 አለ። ስለዚህ 10 8 12 6 7 4 10 9 6 አሉ። እዚህ ጋር ደግሞ ሰፕላዩ 100 150 250 አለ። ዲማንድ 120 80 እና 200 አለ። እንግዲህ መጀመሪያ መማረግ መቻል ይጠበቅብናል። መሰላችሁ ትራንስፖርቴሽን ፕሮብለም ላይ ስንነሳ ሰፕላይችን ከዲማንዳችን ጋር እኩል ነው ወይ የሚለውን ቼክ ማድረግ መቻል ይጠበቅብናል። ሰፕላይችንን ስንመለከት ምሳሌ 100 150 250 አለ 500 ነው። ፕላስ ዲማንድ ስንመለከት ደግሞ 180 80 እና 200 400 ነው። ስለዚህ ዲማንዳችን ከሰፕላይችን ጋር ምን አላደረገም? ባላንስ አላደረገም። የግድም እሱን ማድረግ መቻል ይጠበቅብናል። መጀመሪያ ባላንስ ማድረግ መቻል ይጠበቅብናል። ለዚህ ደግሞ ምን ማድረግ መቻል አለብን ማለት ነው? ኮለመን አድ ማድረግ መቻል ይጠበቅብናል። ምክንያቱም አሁን ዲማንዱ ነው ላክ ያደረገው። ስለዚህ ዲማንዱን ከሰፕላዩ ጋር ባላንስ ለማድረግ we need to add ደሚ ኮለመን ማድረግ መቻል አለብን። አድ ማድረግ መቻል ይጠበቅብናል። በዚህ መንገድ መጀመሪያ እንደ አዲስ ሪስትራክቸር ማድረግ መቻል አለብን ማለት ነው። ገና ቴብሉን ራሱ እንደ አዲስ ሪስትራክቸር ማድረግ መቻል ይጠበቅብናል። ከዛ በኋላ ነው ወደ ቀጣዩ ስቴፕ የምንሄደው። ስለዚህ ይሄንን ስንሰራ ምን ጊዜም ጥንቃቄ ማድረግ መቻል ይጠበቅብናል። ዲማንዱ ከሰፕላይ ጋር እኩል ነው ወይ? እንዳውም እዚሁ አመት ጥያቄ ላይ ፓርት ላይ ካያችሁ ምንድነው what the purpose of ደሚ ሮ and ደሚ ኮለመን in transportation problem እና ትራንስፖርቴሽን ፕሮብለም ላይ የደሚ ሮ እና የደሚ ኮለመን ፐርፐዝ ምንድነው የሚል ጥያቄ ራሱ ተጠይቋል። ፐርፐዙ ምንድነው ካል in order to balance the supply with demand ነው። ዲማንዱን ከሰፕላይ ጋር ባላንስ ለማድረግ ነው። ስለዚህ ይሄንን መርሳት መቻል የለባችሁ። ሁሌም ቢሆን ከመጀመሪያችሁ በፊት ዲማንዱ ከሰፕላይ ጋር ባላንስ ነው ወይ የሚለውን ቼክ አድርጉ። ሰፕላዩ ላክ የሚያደርግ ከሆነ ደሚ ሮ ትጨምራላችሁ፣ ዲማንዱ ላክ የሚያደርግ ከሆነ ደግሞ ደሚ ኮለመን ትጨምራላችሁ። እንግዲህ ቫም ነው የተባልነው። ቫም ብለን የምንጠራው ቮግል አፕሮክሲሜሽን ሜተድ ተብሎ ይጠራል። ይሄ በተለይ የትራንስፖርቴሽን ፕሮብለም ውስጥ አፕላይ የምናደርገው ነው። አላማው የቶታል ትራንስፖርቴሽን ኮስታችን ሚኒማይዝ ሊያደርግ የሚችልበትን ኮንሰርን የምንፈልግበት ነው። ፔናልቲዎች ካልኩሌት የምናደርጋቸው አሉ። እንደነሱ እንደ ቤዝድ አፖን ዘ ኦፖርቹኒቲ ኮስት ነው ኮንሲደር የምናደርጋቸው። ኢተሬቲቭ የሆነ አይነት ፕሮሰስ ነው። እያንዳንዱ ስቴፕ ላይ ሁሌም ቢሆን ካልኩሌት ፔናልቲዎችን ካልኩሌት እናደርጋለን። ፔናልቲዎች እንዴት ነው ካልኩሌት የምናደርገው? በቦዝ በሮ ሳይድም በኮለመን ሳይድም ላይ ያሉ ስሞለስት የሆኑ ኮስቶችን እየወሰድን ነው። ስሞለስት ዩናይት ኮስቶችን እየወሰድን ነው የምናደርገው። ከዛ እያደረግን እየቀነስን እነዚህ ስቴፖች አሉ። ስቴፖቹን በደንብ እዩዋቸው፣ እናንተ እዩዋቸው። እንዴት እንደሚሰሩ ስቴፖቹ ግን አብረን እንመልከት። ስቴፖቹን አንብቧቸው፣ እናንተ ይጠቅሟቸዋል። ስቴፖቹን በደንብ ማየት ትችላላችሁ። የመጀመሪያው ስቴፕ ፔናልቲ ካልኩሌት እናደርጋለን። ከዛ በኋላ ፔናልቲን ካልኩሌት እናደርግ ከሁለቱ ከኮለመን ወይንም ከሮ ሳይድ ላይ በጣም ስሞለስት የሆኑ ኮስት ቫልዩዎችን እንወስደው። ከዛ በኋላ ደግሞ ቹ ዘ ማክሲመም ፔናልቲ ከዛ ከነዛ ከወሰናቸው ውስጥ ወይንም እዛ ሮ ላይ ወይ እዛ ኮለም ላይ ሃይስት ኮስት ያለውን እሱ እናደርጋለን።
እሱን ሰሌክት እናደርጋለን ሃይስት ፔናልቲ ያለውን እሱን ሰሌክት ፔናልቲ እናስላና ሮ ላይ ያለ ፔናልቲ ኮለም ላይ ያለው ፔናልቲ እናስላና እንደተጠቃላይ ከሰላናቸው ውስጥ ሃይስት የሆነ ወይ ነው ማክሲመም ፔናልቲ ያለው ምን እናደርጋለን እሱን እንወስዳለን ከዛ ሜቢ ታይል ያ ሮ ላይ ሊሆን ይችላል ኮለም ላይ ሊሆን ይችላል ስለዚህ እንግዲህ ኮለመንም ወይም ደግሞ ሮ ላይ ሊሆን ይችላል እንደተጠቃላይ ዋይዘር ኮለመን ላይ ኦር አይዘር ሮ ላይ ከሆነ ያለው ያ ማክሲመም የሆነው ፔናልቲ ያለበት ከዛ ደግሞ ማክሲመም የሆነ ኮስት ያለበትን ቦታ እናደርጋለን ሎስት የሆነ ኮስት ያለበትን ቦታ ደግሞ እናደርጋለን እንመርጥና ቀድመን እዛ ላይ እናደርጋለን ማለት ነው አሳይን እናደርጋለን አይዘር ከሰፕላዩ ላይ ወይ ከዲማንድ ሳይድ ላይ ምተም እናደርጋለን ማለት ነው አሳይን እናደርጋለን ማለት ነው ከዛ እንደ አዲስ ሰፕላይ ኤንድ ዲማንዳችን አጀስት እናደርጋለን ደግሞ እንደ አዲስ ያንን ፕሮሰስ ሪፒት እናደርጋለን ለምሳሌ እንግዲህ እንዴት እንሰራለን የሚሉትን አብረን እንመልከት ጥያቄው እንደዚህ ነው 1 2 3 አለ ኤ ቢ ሲ አለ 3 6 10 8 7 9 12 4 6 ዘን ደሚ እንጨምራለን ብያቸዋል ደሚ የምንጨምረው እንደተቃላይ ባላንስ ለማድረግ ነው ዲማንዳችን ከሰፕላይችን ጋር ባላንስ መመቻቸት ስለሚጠበቅበት ደሚራው 0 0 0 ብለን ነው የምንጨምረው ዘን ዲማንዳችን 100 ይሆናል ማለት ነው አሳይን የምናደርገው እዚህ ላይ አሳይን የሚደረግም እንደተቃላይ ሚኒንግለስ ነው የሚሆነው ማለት ነው ባላንስ ለማድረግ ብቻ ነው የምንጠቀምበት ከዛ we will find penalty እንፈልጋለን ፔናልቲ እንፈልገው ደግሞ እንደነገርኳችሁ ምሳሌ አሁን የኤ ፔናልቲ ማለት ኤሮ ላይ ነው ፔናልቲ የምናስለው ኤሮ ላይ ፔናልቲ ስናሰላ ዘሎስ የሁለት ሎስ የሚባሉ ፖሲብል ኮስቶችን ወስደን የምንሰራው ያማት ለምሳሌ አሁን እዚህ ጋር 10 8 12 0 አለ ሎስ የሚባለው ኮስት ያለው 0 እና 8 ነው ስለዚህ 8 ሲቀነስ 0 8 ይመጣል ቢ ላይ ስንመጣ ደግሞ 6 7 4 0 አለ ስለዚህ 4 ሲቀነስ 0 ስንመጣል 4 ይመጣል ሎስ የሚባሉት ኮስቶች እነሱ ስለሆኑ ከዛ ደግሞ ሲ ላይ ስንመጣ ደግሞ 10 9 6 0 አለ ሎስ የሚባለው 6 እና 0 ናቸው 6 ሲቀነስ 0 እናደርጋለን ይሄ ሮ ላይ ያለ ፔናልቲ ነው ኮለመን ላይ ያለ ፔናልቲ እናሰራለን አይ ፕሮዳክት 1 ፕሮዳክት 2 ፕሮዳክት 3 እና ዘን ደግሞ ደም ይኖራል ፔናልቲ ለመጀመሪያው ስንሰራ ሎስት የሚባለው ያው 10 እና 6 ናቸው ስለዚህ 10 ሲቀነስ 6 4 ይመጣል እዚህኛው ላይ ስንሰራ ደግሞ ሎስት የሚባሉት 8 እና 7 ናቸው 3 ሲቀነስ 7 1 ይመጣል ሶስተኛው ላይ ደግሞ 12 4 6 አለ ሎስት የሚባለው 4 እና 6 ናቸው 6 ሲቀነስ 4 2 ይመጣል አሁን ይሄን ከሰራን በኋላ ከነዚህ ውስጥ ከፍተኛ ፔናልቲ ያለው እንወስደን ከፍተኛ ያለው ፔናልቲ ማለት ነው ኤ ነው ኤ ኤ ላይ ስትመለከቱ 10 8 12 0 10 አለ ከዛ ሎስት የሆነው ማንኛው ነው እዚህ ደሚ ላይ ያለው ነው ደሚያችን ላይ ያለው 0 የሚለው ነው ሎስት ብለን የምንጠራው ቀድመን አሳይን የምናደርገው ጋር ማለት ነው እዚህ ጋር አሳይን የምናደርገው ማለት አሳይን የምናደርገው ቀድመን 0 የሚለው ቦታ ላይ ነው እዚች ላይ አሳይን እናደርጋለን እዚች ላይ እንዴት አሳይን እናደርጋለን አሳይን ስናደርግ ከእንግዲህ 100 አለ ስለዚህ 100 አሳይን ስናደርግ እዚህ ጋር ያለውም 0 ይመጣል እዚህ ጋር ያለውም ስንት ይመጣ ማለት ነው 0 ይመጣል ማለት 0 ይመጣል አሁን ኦልሞስት ኤ የሚባለው ኤ ወደዚህም ሳይድ 0 ሆናል ወደዚህም ሳይድ 0 ሆናል ስለዚህ ይሄን ምን እናደርጋለን ማለት ነው ካንሰል እናደርጋለን ማለት ነው እዚህ ኤን ቶታሊ ካንሰል እናደርጋለን ማለት ነው ካንሰል እናደርጋለን ከዚህ በኋላ ኤ ላይ እና ደሚ ላይ ምንም አሳይን የሚደረግ ነገር አይኖርም ማለት ነው አሳይን የሚደረግ ነገር አይኖርም ከዛ እንደነገርኳችሁ ኢተሬቲቭ ነው እንዳዲስ ደግሞ እንደግማለን ከዛ ስንመጣ ምሳሌ ኦልሞስት ኤ ላይ ምንም አይነት ፔናልቲ ያነሰራም ቢኮዝ ኦልሞስት አሳይን ተደርጓል ደሚ ላይም አሳይን ተደርጓል ከዛ ቀጣይ ላይ ስንመጣ ደግሞ የመጀመሪያው ምሳሌ አይ ላይ ያለውን ፔናልቲ ካልኩሌት እናደርጋለን 10 ሲቀነስ 6 4 ይመጣል ቢ ላይ ፕሮዳክት 2 ላይ ስንመጣ ደግሞ 7 ሲቀነስ 9 ሲቀነስ 7 2 ይመጣል ከዛ ሶስተኛ ላይ ያለው ፕሮዳክት 3 ላይ ደግሞ ስንሄድ ፔናልቲው 6 ሲቀነስ 4 2 ይመጣል ከዛ ቢ ላይ እንምጣ ደግሞ ቢ ፕሮዳክት ቢ ላይ ስንመጣ ደግሞ ቢ ሚኒመም የሚባለው አሁን ይቀሩት ስንታችን 6 እና 4 ናቸው ይቀሩ ስለዚህ 2 ይመጣል ከዛ ሲ ላይ ስንመጣ ደግሞ 9 እና 6 አለ ሲ ላይ ደግሞ ፔናልቲያችን 9 ሲቀነስ 6 3 ይመጣል 3 ይመጣል ይሄ ከመጣ ምክንያቱም ሲ ላይ 9 እና 6 ናቸው ያለው ስለዚህ 3 ይመጣል በዚህ መንገድ ነው የምንሰራው ከዛ አሁን ስንመለከት ከፍተኛ አሁንም ፔናልቲ ያለው ማንኛው ላይ ማለት ነው አይ ላይ ነው ከፍተኛ ፔናልቲ ያለው አይ ላይ ፔናልቲ ያለ አይ ላይ ፔናልቲው ከፍተኛ ነው ማለት እዚህ ውስጥ ከ4 ስለመጣ ከዛ ይችኛዋን ሰሌክት እናደርጋለን ይችን ሰሌክት እናደርግና ዘን ኦልሞስት እዚህኛው ላይ አሳይን ተደርጓል ምክንያቱም ኦልሞስት 0 ስለመጣ ከዛ 6 እና 10 አሉ ከ6 እና ከ10 ስንመርጥ ዝቅ ያለው ኮስት ያለው አሁንም ስንት ነው 6 ነው 6 ላይ ቀድመን እናደርጋለን አሳይን እናደርጋለን
ሶ 6 ላይ ቀድመን አሳይን ስናደርግ 6ን ተመልከቱት። እዚህ ጋር 120 አለ፣ እዚህ ጋር 150 አለ። ስለዚህ መጀመሪያ 120 ነው አሳይን የምናደርገው። ሶ 120 አሳይን ስናደርግ እዚህ ጋር ስንት ይሆናል? 0 ይመጣል ማለት ነው። እዚህ ጋር 0 ይመጣል። እዚህ ጋር ደግሞ ስንት ይቀራል? 30 ይቀራል። 30 ይቀራል። ስለዚህ ይሄኛው 0 ሆኗል ማለት ነው። ስለዚህ ይሄንን ሙሉ ለሙሉ እናደርገው ማለት ነው እናጠፋለን ማለት ነው። ሙሉ ለሙሉ ይሄንን እናጠፋለን። ከዛ ወዴት እንመጣለን? እዚች ላይ ደግሞ ሆነን አሁንም ፕሮሰሱን እንደግማለን። ምክንያቱም ገና አሳይን አድርገን አንጨረስን። አሳይን አድርገን ጨረስን የሚባለው ሙሉ ዲማንድም ላይ ያለውም ሰፕላይ ላይ ያለው 0 ሲመጣ ነው። ከዛ ወደ ቀጣዩ እንሄዳለን። አሁን ቀጣዩ ላይ ስንሄድ ቢ ላይ 7 እና 4 ቀርቷል፣ ፔናልቲው 3 ነው። ሲ ላይ 6 እና 9 ቀርቷል፣ ፔናልቲው 3 ነው። ቱ ላይ 7 እና 9 ቀርቷል፣ ፔናልቲው 2 ነው። ፕሮዳክት 3 ላይ ደግሞ 4 እና 6 ቀርቷል፣ ፔናልቲው 2 ነው። አሁን ከፍ ያለ ፔናልቲ ያላቸው እንግዲህ 3 እና 3 ናቸው። ስለዚህ ቢና ሲ ላይ ነው። ሶ ኦልሞስት ቢ ላይ 7 እና 4 ኦልሞስት ቢ ላይ 30 ሰፕላይ አለ፣ 250 አለ። ሶ ከሁለቱ ቀድመን የዚህ የ30ን እንወስድና ከዛ ቀድመን ቸን አሳይን እናደርጋለን። እዚህኛው 4 ላይ አሳይን እናደርጋለን። አንደኛ ሎስት ኮስት ያለችው ያቺ ስለሆነች ሶ ይችኛዋን ቀድመን አሳይን እናደርጋታለን። ሶ ይችን ቀድመን አሳይን ስናደርግ ሶ ምን እናደርጋለን ማለት ነው? ተመልከቱ 30 አሳይን እናደርጋለን። ሶ 30 እዚህ ጋር አሳይን ያደርግ ማለት እዚህ ጋር ስንት ይመጣ ማለት ነው? ይሄኛው 0 ነው። ምክንያቱም ሲቀነስ 0 ይመጣል። ከዛ ቶታሊ ደግሞ 200 ላይ ደግሞ ከዚህ ከ200 ደግሞ ስንት ይቀነሳል? 30 ሲቀነስ እንዲቀራ ማለት ነው 170 ይቀራ ማለት ነው። 170 ይቀራ ማለት ነው። ሶ በዚህ መንገድ እናደርጋለን። ኦልሞስት አሁን እየጨረስን ነው። ምን ቀረ መሰላችሁ? አሁን ይቀራል ሲ ላይ ፔናልቲ እናስላለን። ሲ ፔናልቲ ስናስላ 9 ሲቀነስ 6 ነው 3 ይመጣል። ሶ 3 መጣ። ሶ የቀሩት ደግሞ ኦልሞስት ከ9 እና 6 ላይ ነው ቀድመን አሳይን የምናደርገው። ሶ 6 ላይ ቀድመን አሳይን ስናደርግ እዚህ ጋር 170 አለ፣ እዚህ ጋር ደግሞ 150 አለ። ሶ ማንን አሳይን እናደርጋለን ማለት መጀመሪያ 170 አሳይን እናደርጋለን። ሶ 170 አሳይን ስናደርግ 170 ላይ 0 ይሆናል። እዚህኛው ላይ ደግሞ ስንት ይቀራል? 80 ይቀራል። ከዛ ናይስ። ከዛ ፋይናሊ የቀረችው ማንች አሳይን የተደረገበት ቦታ እዚህኛው ነች የቀራችው። ሶ እዚህ ላይ አሳይን እናደርጋለን። እዚህ ላይ እዚህም ጋር 80 አለ፣ እዚህ ጋር 80 አለ። ሶ 80 አሳይን ስናደርግ ሁለቱም ጋር ዲዳክት ሲደረግ ስንት ይቀራ ማለት ነው? 0 ይቀራ ማለት ነው። እሺ ከዛ ተመልከቱ አሁን መደዳውን ዲማንድም ላይ 0 ነው፣ ሰፕላይም ላይ 0 ነው። ሶ አሁን በቃ አሳይን አድርገን ጨረስን ማለት ነው። ስለዚህ ኤ ደሚ ነው 0 ሲባዛ በመቶ ነው። ኮስቱን ካልኩሌት ለማድረግ እንሄዳለን። ቢ ላይ እንግዲህ ከቢ ወደ 1 120 አይ ሚን ቢ ላይ ወደ 1 አሳይን አድርገናል። ከቢ ወደ አይ አሳይን አድርገናል። ከቢ በተመሳሳይ መልኩ ደግሞ ወደ 3 አሳይን አድርገናል። ከቢ ወደ 1 120 ዩኒት፣ ከቢ ወደ 3 ደግሞ 30 አሳይን አድርገናል። 30 ዩኒት አሳይን አድርገናል። ከሲ ወደ 2 ደግሞ 80 አሳይን አድርገናል። ከሲ ወደ 3 ደግሞ 170 አሳይን አድርገናል። ስለዚህ እናባዛለን ማለት ነው። 100 ሲባዛ በዚህ ጋር በ0 ኦልሞስት ያው ከኤ ወደ ደሚ አሳይን አድርገናል። እሱ ያው 0 ስለሚመጣ 0 ነው። ከዛ 120 ሲባዛ በ6 820፣ 30 ሲባዛ በ420፣ 80 ሲባዛ በ9 720፣ 170 ሲባዛ በ6 1020 ይመጣል። ከዛ ፋይናሊ ቶታል ኮስታችንን እንደምራለን። ቶታል ኮስታችንን ስንደምር 2580 ይመጣል። 2580 ይመጣል ማለት ነው። ሶ በዚህ መንገድ ምን እያደረግን እንሰራለን ማለት ነው? እየደጋገምን እንሰራለን ማለት ነው። ሶ ይሄ ቮግል አፕሮክሲሜሽን ሜተድ ይባላል። ሶ በዚህ መንገድ ካልኩሌት ስናደርገው መልሱ ሲ ይመጣል። 2580 የሚለው መልሱ ይመጣል ማለት ነው። 2580 የሚለው መልሱ ይመጣል ማለት ነው። ሶ በዚህ መንገድ መስራት እንችላለን ማለት ነው። ሶ ኦቨርኦል የጥር 2017 ዓመተ ምህረት የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን የኤግዚት ኤግዛም ጥያቄዎች ይሄን ይመስሉ ነበር። በተለይ ዛሬ የመጨረሻ ፓርቲ ላይ ያየነው ካልኩሌሽን ነክ ጥያቄዎች ነው። ሶ በዚህ መንገድ መረዳት፣ በዚህ መንገድ ማየት፣ በዚህ መንገድ መስራት ትችላላችሁ ማለት ነው። ማንኛውም አይነት ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት መስጫ ሰጥተው ላይ ጽፉልኝ ትችላላችሁ። ኤኒ ታይም የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ በተለይ ጥር ላይም ለምትፈተኑ ተማሪዎች አሁን ላይ ኦልሞስት የሰኔው ስላለቀ የቀረው 1 ሳምንት ጊዜ ብቻ ስለሆነ ሶ ጥር ላይ ለምትፈተኑ የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ በቴሌግራም አድራሻ ልጽፉልኝ ትችላላችሁ። ቀጣይ ሳምንት ሲጀመር በአካልም ሆነ የገጽ ለገጽ ፌስ ቱ ፌስ ለምትፈልጉ አዲስ አበባ ላይ እንዲሁም ደግሞ በኦንላይን ለምትፈልጉ ደግሞ በቴሌግራም እና በተለያዩ የፕላትፎርሞች ኦንላይን ስልጠናም ስለምንሰጥ መመዝገብና መከታተል ትችላላችሁ። ስለተከታተላችሁኝ ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁኝ። ይህ የቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ያለፉትም 3 ፓርቶች በጣም ጠቃሚ ስለሆኑ እነሱንም እንድትመለከቷቸው ጋብዛለሁኝ።
ለሁላችሁም እንግዲህ ቀጣዩ በተለይ ሰኔ ላይ ለምትፈተኑ ተማሪዎች ለሁላችሁም መልካም እድል ይሁንላችሁ። ሁላችሁም ጥሩ ውጤት አምጥታችሁ እንደምታልፉ እርግጠኛ ነኝ። የቀራችሁን አንድ ሳምንት ወጥራችሁ ከአሁን በፊት የተሰሩ ጥያቄዎችን በየኮርሱ የተዘጋጁ ጥያቄዎችን ከአሁን በፊት የነበሩ ኤግዚት ኤግዛም ጥያቄዎቹን በደንብ ደጋግማችሁ ስሩ። የኛው ሳምንት የበለጠ የጥያቄ ሳምንት ቢሆን በጥያቄ ብታሳልፉ የበለጠ አሪፍ ነው። ምክንያቱም በዚህ ሰዓት አሁን ማንበብ ምናምን እንዳዲስ መጀመር የበለጠ ስትረስ ውስጥ ሊከታችሁ ይችላል። የበለጠ አሪፍ የሚሆነው ጥያቄ በደንብ መስራት መድረግ ማየት ከዛ ምክንያቱም ኦልሞስት የሚመሳሰሉ የሚቀራረቡ አይነት ጥያቄዎች ይወጣሉ። ኦልሞስት የማይቀሩ አይነት ጥያቄዎች ይኖራሉ። በተለይ ዲቴል ማብራሪያ ያላቸው ቪዲዮዎች ስታገኙ እነሱን ተመልከቱ። እኔ ሞር ሪኮመንድ አደርጋችኋለሁኝ መረት ቱቶሪያልስ ላይ ያሉ ሁሉንም ጥያቄዎችን እንድታዩቸው፣ ኤግዚት ኤግዛም ጥያቄዎችን ደጋግማችሁ እንድታዩቸው ማብራሪያዎቹ አሪፍ ስለሆኑ ማብራሪያዎቹ ስለሚጠቅሟችሁ በዛ መንገድ እንድታደርጉ የበለጠ ሪኮመንድ አድርጋችኋለሁኝ። ግን ሌላ ማንኛውም አይነት ቲዩብ ላይ የምትፈልጓቸው አይነት ቪዲዮዎችንም ስለምታገኙ እነሱንም በተለይ ጥያቄ ቪዲዮዎችን በደንብ እንድትከታተሉ ጥያቄዎችን ደጋግማችሁ እንድትሰሩ ሞዴል ጥያቄዎችን ከየዩኒቨርሲቲው እየፈለጋችሁ በዚህ ሳምንት ውስጥ ከጓደኞቻችሁ ጋር የሆናችሁ በተለያየ አይነት መንገድ እንድትሰሩ ሪኮመንድ አድርጋችኋለሁኝ። ለሁላችሁም በድጋሚ መልካም እድል ይሁንላችሁ። መልካም ጊዜ። ቴንክ ዩ